ዓለምን ስታዩ ታዝናላችሁ፣ ጉለታችሁን ስታዩ ታለቅሳላችሁ፣ ታነባላችሁ። ማንን ስታዩ ብቻ? ያውን በቀራንዮ የተሰቀለውን ስጋውን የቆረሰውን ደሙን ያፈሰሰውን ክርስቶስን ስታዩ ብቻ ደስተኞች ትሆናላችሁ። ይህንን ደስታ አምላካችን እግዚአብሔር አያሳጣን። በሽተኛ ልጅ አላት ብለው እንጀራ እንኳን እሺ ብለው አይገዙኝም። አንዳንዴ ማነው ስሞን ያልሽ? ትዝብት ነው። ትዝብት። እሺ እግዚአብሔር መድኃኒዓለም ከእናንተ ጋር ይሁን። አሜን አባ አመሰግናለሁ። እንዲመጣችሁ ማየት ራሱ ትልቅ ነገር ነው። በጣም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እኔ አንድ ቀን ሰው መጥቶ አይቶኝ አያውቅም። አንድ ቀን 26 ዓመት ሙሉ ሳሳምምና ስሰራ። በቃ አይዞሽ፣ እግዚአብሔር ካንቺ ጋር ይሁን። ነገር መጣለን። እሺ 3 ዓመት እንቺን ደባራሳለ ወደ ውጭ አይወጡም። አልወጣም። እንደዚህ ግማሽ አካል ነው ደግሞ በሱ ላይ ወደኩ። እንደዚህ ነው ፓራላይዝ ያደረገ። እንደዚህ ሙሉ አካል አይሰራም። ይሄ ጠቅላላ አይሰራም። እቺና እቺ ብቻ ነው ያመኛል። በሱ ላይ ፀሐይ አውጡን ብዬ ካሁን በላይ ወድቄ እንደዚህ ሁላችሁ። ምን ያህል ጊዜ ሆኖት እንደዚህ? 4 ዓመት። ይሄ ደግሞ 11 ዓመት እንደዚህ እኮ ያለውን ነገር ሲነግሩኝ መጀመሪያ ሊወት ብዬ ነው የመጣሁት። እንመጣለን ነገ። እሺ እሺ ንገታ። አሜን። 2 ልጆች አሉ። እዛ ዩኒቨርሲቲ ጽዳት እሰራለሁ። ብዙ ስቃይ ነው ያለብኝ። ምንም ማድረግ አልቻልኩም። እሱ ነበረ ብዙ ነገር የሚሸፍነው። ስራዬን መልቀቅ ስላልቻልኩ ነው ወደ ቤት ይዤ የመጣሁት። ምን ላድርግ? 2 ህፃናት ልጆች አሉ። ቤት ኪራይ ነው፣ ብዙ ነገር አለ። እንደምታዩት እዚህ ውስጥ ነው ያለነው። እንዴት ነሽ አኪሶ? አላሙስ ደህና ነው ሆይ? እግዚአብሔር ይመስገን። ተሻለ አሁን? ምንም አይለኝ። ምን ያህል ጊዜ ሆነ ካመመ? 9 ወር። ምንድነው ህመሙ? ኩላሊት። በሳምንት 1 ቀን ያው ፋይናንሱ ምንም ስለሌለ በሳምንት 2 ቀን ነበረ። 1 ቀን ነው በሳምንት ማረጋው ያሊስ አርብ ሄዳለሁ። ቅዳሜ አርጌ እሑድ እዛ አርፌ ሰኞ ወደዚህ እመጣለሁ። አቅም በላይ ነው ምርመራው፣ ህክምናው። 5500 ነው ሲሄድ የምከፍለው ዲያሊሲስ፣ ስመለስም እንደዛው ትራንስፖርት ከፍላለሁ። ከዛ እስከ ሰኞ እስከ አርብ ስራ ሰርቼ አርብ ይዤ እሄዳለሁ። እሺ እግዚአብሔር ካንቺ ጋር ይሁን። ተስፋ እንዳትቆርጪ። እሺ ወንድ ተስፋ እንዳትቆርጪ፣ እግዚአብሔር አለ። እሺ ወንድሜ፣ መድኃኒዓለም ያውቃል። ለሱ ትቻለሁኝ። የ3 ወር ነው ሆስፒታልም ተሰቃይቶ የወጣው። ምንም ማድረግ አልተቻለም። በቃ ሆስፒታል 3 ወር ነው የተኛው። እዚህ ጎባ ሪፈራል ሆስፒታል በአምቡላንስ ነበር እያመላለስኩት ያሉት። እሺ በቃ እሺ። እሺ ወንድሜ፣ ስለማይነገር ስጦታው አምላካችን እግዚአብሔር የተመሰገነ ይሁን። በዓለም ዙሪያ ያላችሁ አጠቃላይ የመድኃኒዓለም ልጆች፣ በጎ አድራጊ ወገኖቼ ሁላችሁ የእግዚአብሔር ሰላም ከእናንተ ጋር ይሁን። እንግዲህ በተለይ እዚህ ጎባ እያለው በየዓመቱ አንድ ያስለመድነው ስራ ነበርና ለፋሲካ በዓል የበዓል ስጦታ አቅማቸው ለደከመ ምንም ገቢ ለሌላቸው በህመምም በምንም ውስጥ ላሉ ለበዓል የራሳቸውን ነገር ማዘጋጀት ለማይችሉ ወገኖች የበዓል ስጦታ እንሰጥ እንደነበረው ዘንድሮም እግዚአብሔር ፈቅዶ እግዚአብሔር ወዶ በራሳቸው ተነሳሽነት አንተ የጀመርከውን ነገር ዘንድሮም እንድትቀጥል ያቅማችንን እናደርጋለን ያሉኝ ወገኖች ነበሩና በዋናነት የአንበሳውን ድርሻ የሚወስዱት እኔንም ለዚህ በጎ ነገር እንድነሳሳ ያደረጉኝ ወገኖች አሉ። እነሱም በእህታችን በብሩክታይት አሳሳቢነት በሜሪላንድ ዋልዶርፍ የሚገኙ የእግዚአብሔር አብ ማህበርተኞች እና እንደዚሁም በሜሪላንድ የቅዱስ ጳውሎስ ቤተክርስቲያን የሰና ግሩፕ ሊደሮች ትልቅ ስራ ነው የሰሩት። ትልቅ ገንዘብም ሰጥተውን ይሄንን የመሰለ ለበርካታ ወገኖቻችን በአይነት የሚሆን እንደዚሁም በገንዘብም ጭምር ስጦታ እንድንሰጥ ምክንያት ሆነውናልና ከልብ እናመሰግናለን። ሌላው ይሄን ያህል ገንዘብ እጄ ገብቷል፣ እንደው ወደ ጎባ ይሄንኑ ለማድረግ ሲሄድ የተቸገረው ቁጥሩ እጅግ ብዙ ስለሆነ እንዳልቸገር እናንተም ያቅማችሁን አድርጉ ብዬ በውስጥ ሼር ባደረኩላቸው ሰዓት ወንድሜ
ዳግም አለማየሁ ለትንሳኤ በዓል ለተቸገሩ ስጦታ በሚል ያደረገልኝ ነገር ታላቅ ነውና ከልብ ላመሰግን እወዳለሁ። ሁልጊዜ የማይለየኝ ለበጎ ነገር ለአረጋውያን የተሰጠ ወንድማችን ዮናስ ብርሃኑም ለዚሁ ያደረገልኝ ነገር እጅግ ታላቅ ነው። ከልብ ነው የማመሰግነው። ለሁሉ ነገር እሺ እንጂ እምቢ የማይሉ ወገኖቻችን አቶ ክንዴ ጸጋዬ፣ ወይዘሮ ሰላማዊት ከበደ እንዲሁም በክርስትና ስም ብስራተ ገብርኤል ከዴንቨር ኮሎራዶ በአጠቃላይ ከውጪ ትልቅ ድጋፍ አድርገውልን ይሄንን የመሰለ ፕሮግራም እንድናደርግ አድርገውልናል። ከዚሁ ከኢትዮጵያ ደግሞ በተለያየ ሀገር ያሉ በተለይ አዲስ አበባም ያሉ እነ ሻለቃ ከፍ ያለው ገብረ ጻድቅ በብዙ ነገር የሚታዘዘን ወንድማችን ነው። ስሜ አይጠቀስ ያለ አንድ ዶክተር አለ። አንተነህ ግርማቸው፣ እጅጉ ሸቴ፣ ዘላለም ሸቴ፣ ሰናይት ኃይሉ፣ ፀሐይ ደጀኔን ከልብ ላመሰግን እወዳለሁ። በእናንተ ስጦታ እንዲህ ያለውን ዝግጅት አዘጋጅተናል። እንግዲህ እንደምትመለከቱት በብር ደረጃ እናንተ የሰጣችሁ ስጦታ አጠቃላይ አሁን ከጠቀስኳችሁ ወገኖቻችን ብር 308,000 ብር አካባቢ ማግኘት ተችሏል ማለት ነው በዚህ ዓመት ለትንሳኤ በዓል ስጦታ። ከዚህ ላይ እዚህ ጋር የምትመለከቱት በማቴሪያል ማለት ነው 258,260 ብር የፈጁ ናቸው። በኋላ ዝርዝሩን በደንብ ነግራችኋለሁ። በተለይ ሁለት የአረጋውያን ማዕከል አለ እዚህ ጎባ ላይ እኔ አስተባብሬ ማግዛቸው ምርኩዝ አረጋውያን መርጃ ማዕከል አለ። ቢያንስ ቁጥራቸው ወደ 8 ወደ 9 የሚደርሱ አረጋውያን አሉ። ለነሱ 50 ኪሎ ጤፍ እንደዚሁ 25 ኪሎ ፊኖ ዱቄት 5 ሊትር ዘይት 10 ኪሎ ሽንኩርት እንደዚሁም ደግሞ አንድ በግ አዘጋጅተንላቸዋል። እንግዲህ ትልቅ ባይሆንም ግልገልም ቢሆን በጎች አዘጋጅተናል። እንደዚሁም ደግሞ ደብረታቦር ቅድስት ሥላሴ ቤተክርስቲያን እዚሁ ጎባ 12 አረጋውያን ያሉ ወንድሜ ዮናስ ብርሃኑ የሚያግዛቸው ቤቱንም የሰራላቸው እሱ ነው። ለነሱም እንደዚሁ 50 ኪሎ ጤፍ አሁን ቅድም የጠቀስኳቸውን 25 ኪሎ ፊኖ ዱቄት ሽንኩርቱንም ዘይቱንም 5 ሊትር እንደዚሁም በጉን ለነሱ የምናደርግ ይሆናል ማለት ነው። ከዛ ውጪ ግን ትላንት የጎበኘናቸው እጅግ ከባድ ችግር ውስጥ ያሉ ወገኖቻችን አሉና ለነሱ ደግሞ ለእያንዳንዳቸው 25 ኪሎ ጤፍ 25 ኪሎ ፊኖ ዱቄት 3 ሊትር ዘይት 5 ኪሎ ሽንኩርትና ዶሮ አለ። እንግዲህ የናፍጣውን ችግር በደንብ ታውቃላችሁ። እሱ ቀድሞ ስላልደረሰልን ነው ዛሬ ማታ ይገባል። ስለዚህ ለእያንዳንዳቸው ዶሮውን የምናድል ይሆናል ማለት ነው። በዓላቸውን ደስ ብሏቸው እንዲያሳልፉ እናደርጋለን። ለ20 ወገኖቻችን ይሄንን ስጦታ አዘጋጅተናል። በተረፈ ግን ከዚህ ብር ላይ ወደ 50 ሺህ ብር እጃችን ስለሚቀር ከነዚህ ውጪ ለሆኑት ደግሞ ለ10 ወገኖቻችን ከተቻለም ከዛም በላይ አሁንም የሚገባ ስጦታ ካለ ብቻ ከ10 በላይ 5 ሺህ ብርም ይሁን 3 ሺህ ብርም እያደረግን እንደ አቅማቸው ወይም እንደ ችግራቸው መጠን ቢያንስ ለበዓል የሆነች ነገር አድርገው እንዲውሉ ይሄንን ስጦታ የምንሰጥ ነው የሚሆነው። ጠዋት መጀመር የሚገባንን ስራ በናፍጣ እጦት ምክንያት መኪናዎች አብዛኞቹ አጥተው ስለነበረ ቆይተናል። እንግዲህ ማደያ ቦታ ላይ ያሉ ለበጎ ነገር የሚተባበሩን ወገኖቻችን አግዘውን አሁን ናፍጣውንም አግኝተን የመጫን ስራ እንሰራለን ማለት ነው። በያሉበት እንደ ጎባ 05ም አዲስ ከተማም ስላሴ ሰፈርም 03ም 02ም 01ም እንዳጠቃላይ ባሉበት ቦታ ሄደን ነው የምናደርሰው ማለት ነው። ስላደረጋችሁን ነገር ሁሉ ከልብ እናመሰግናለን። በያላችሁበት እግዚአብሔር ከክፉ ነገር ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። አሁን እያየን ያለነውን ችግር እግዚአብሔር ጊዜውን ያሳጥርልን። የአባቶች የአቅመ ደካሞች የእናቶች እነሆ ምርቃት ይድረሳችሁ የምንለው በዓሉን የሰላም የፍቅር የአንድነት ያደርግልን። እጅግ በጣም ከልብ አመሰግናለሁ። እንደው ያለባቸውን ችግር ቪዲዮ ላይም ቀንጨም ብያደረኩኝ ያስገባለሁ። የሚሰጠውንም ስጦታ ሲቀበሉ ደግሞ የሚሰማቸውንም ስሜት እንድታዩት አደርጋለሁ። ለሌላ እንደው ሰጠን ለማለት ሳይሆን ትምህርትም እንዲሆነን በየዓመቱም እንዲህ አይነት ሰዎችን ማገዝ እንደሚገባን አስተማሪ የሚሆን ነገር እንዲሆን ነው ይሄንን የምናደርገው። እንግዲህ እግዚአብሔር ያበርታል። በዝምታ መልሳለህ ከጌታ በዝምታ መልሳለህ ከጌታ በዝምታ መልሳለህ ከጌታ በዝምታ መልሳለህ ከጌታ
እግዚአብሔር ነክሮ ለሰው ዝም የሚል ተሸክሞ ኖሮ ድርጥቡን መስቀል ስለ ራሱ ትቶን እውነት የሚያወራ ይሻገራል ገደል ይወጣል ተራራ ይወጣል ተራራ። ብርሃኑ አክሊሉ የዛሬ 3 ዓመት 4 ዓመት ነው የተገናኘው። አቃተው እኮ መሰለህ ብርሃኑ አቃተው። እንዴት ነህ? እግሩ እኮ ያዘውን መቆም አይችልም። አይችልም። አሁን በቃ ገብርኤል ትናንት እኮ መተን አጣንሽ። መቆም አይችልም። አሁን አይችልም። ዘለት ይቆም ነበር። በእናትህ ይቆም ነበር። አሁን ይኸው አይችልም። እስቲ ቆም እስቲ ብር ብርሃኑ እስቲ ይኸው መሰላስ ማለት ደህና ነህ? ጨብጠው እስቲ መሰለ እንዴት ነህ? ደህና ነህ ወይ? ሰላም ነህ? አቃተው ይኸው ብርዬ አይዞህ ምን ደረቅ መሰለ አሳዋስ ከነበርና እግዚአብሔር ጤና አንቺ ነሽ አሁን እያገሽው ያለሽው አዚሁ ማንም በቃ ምን እየሰራሽ ነው አሁን? እሱን ይዘሽ ምን ሰራለሁ? ይሄው ልጁ ወደዚህ እኔም ራሴ እኔም የለኝም። በቃ ልጁም አንዴ ወደዚህ አንዴ በቃ ወደዛ ማሄድም በቃ ያው ፎቶ ላይ ምኑ በቃ ነኝ በቃ እንትምላ ከባድ ነው። አይዞህ ብርዬ ሰናግሮ መሰለ እንተይ በቃ ታስጨንቀኝ ነው አናግረው አይዞህ አጸደ እንግዲህ 1-3 ዓመት ተራራቅን በተለያየ ምክንያት እኔም ወደ አዲስ አበባ ገባሁ። አሁንም ያለሽበት ሁኔታ የብርሃኑን ሁኔታ ስለምናውቅ ካሉ ሰዎች መካከል አንቺንም አስበን ነው ትላንት መተን ነበር። ማውራት እኮ እዚህ ዮሴፍ ጋር ደርሰን በዛው መተን ነበረ። በውጭ ሀገር ያሉ ሀገርም ውስጥ ያሉ ለትንሳኤ በዓል እንደው ለአቅመ ደካሞች በእንዲህ አይነት ጉዳይ ላሉ ስጡልን ብለው ልከውን ነው የመጣነው። ይሄ 25 ኪሎ ጤፍ ነው። እሺ ይሄ 25 ኪሎ ፍኖ ዱቄት ነው። ሽንኩርት 5 ኪሎ፣ ዘይት ደግሞ 3 ሊትር ነው። ዶሮ ይመጣል። እሺ እንግዲህ በጥሩ ሙያ እናቃለን። ሰርተሽ ከብርሃኑ ጋር በዓሉን ደስ ብሏችሁ እንድታሳልፉ ነው። ቤቱን ስላዩ ልጆች ነገ ይዘን እንመጣለን። እሺ ምንም አለው። ስለዚህ በውጭ ያሉትን እግዚአብሔር ይጠብቅልን። እናንተም እግዚአብሔር ይስጥልኝ። አመሰግናለሁ። ጤና ሁኑልኝ። አሜን። በእውነት ጤና ሁኑልኝ። እግዚአብሔር ይስጣችሁ ሁላችሁም በእውነት በጣም አመሰግናለሁ። ማን አሳወሰ? እናንተ ናችሁ አሳወሳችሁ። ገብርኤል ማን አሳወሰ መሰለህ? ሁሉ ነገር አንተን ያሳወስከኝ። ሁሉ ነገር ይሄ በሽተኛ ይዤ ምን ያልከኝ በቃ አንተን ያሳወስከኝ። ሁላችሁን አሳወሳችሁ። አባታችን ቄስ ነበረ። እንደዛው በቃ እግዚአብሔር ወሰደብኝ። እናት ወሰደ፣ ምን ወሰደ? በቃ ከእግዚአብሔር ጋር ነው ያለሁት። እኔም በቃ አራሱ ታውቃለህ፣ ሁሉ ነገር ታውቃለህ። በቃ መሰለህ እግዚአብሔር ጤና ይስጥህ። አንተም እግዚአብሔር ኖቹ ደህና አድርግልህ፣ ሁሉም ደህና አድርግልህ። በእውነት ክፉ አይንካክ። ዋናው ጤና ነው። ገብርኤል ዋናው ጤና ነው። እግዚአብሔር እንዴት ነሽ? አለው እግዚአብሔር ሰላም ነሽ? ማን ነው ስምሽ? ቅድስት። እዚች ቤት ነው የምትኖሪው? ለመግባት ራሱ ተቸግሬያለሁ። በጣም ያስቸግራል። በጣም ያስቸግራል። ጥንቃቄ። አይንሽ ያየ አይደለም? አይ ሁለቱም። ምን ሆነሽ ነው? ከጊዜ በኋላ። ኦኬ። አሁን ከማን ጋር ነው የምትኖሪው ታዲያ? ብቻዬን። እዚሁ ነበርሽ ጎባ? እና የሚያግዝሽ በዙሪያሽ የለም? የለም። ያው ስለ እግዚአብሔር ያደሩ ምናምን ናቸው እንጂ ማንም ይረዳኝ። ኦኬ። ቤቱ የቀበሌ ነው? ምን ያህል ጊዜ ሆነሽ እንደ አይንሽን? 7 ዓመት። 7 ዓመት ማየት ከከለከለኝ ማለት ነው። ሙሉ ስምሽ ማን ነው? ቅድስት ረጋሳ። ቅድስት ረጋሳ። አንድ ልጅ አለኝ። ያው እሱም ወደ ሌላ ነው ቁጭ የሚለው። የት ነው ያለው እሱ? አጎቱ ጋር ነው የሚቀመጠው። ስንት ዓመቱ ነው? 12 ዓመት። 12 ዓመት። ኦኬ። የምገኘው ባሌ ጎባ ነው ተወልጄ ያደኩበት። እኔ ከ3 እና ከ4 ዓመት በፊት እዚሁ ያስተባበርኩ ሰዎች የሚሰጡኝን እንደዚሁ ለአቅመ ደካሞች ይሰጥ ነበረ። አሁንም ትላንትና ሰርተን የለቀቅነውን ቪዲዮ ያዩ ባሉበት ቦታ ሆነው እንዲሁ ለዓመት በዓልም ለተቸገሩ ድጋፍ የሚያደርጉ አሉ። በዲሲ ውጭ ሀገር ነው። በዲሲ እና አካባቢው ሀገረ ስብከት የደብረ ገነት መድኃኔዓለም የበኩረ ሃይማኖት ወትሩፋት ሰንበት ትምህርት ቤት በጎ አድራጎት ክፍል ናቸው። በየበዓሉ በየክፍለ ሀገር ጭምር ይሄንን ስጦታ እየሰጡ ነው ያሉት። በመምህር ሳምሶን ደግልኝ አማካኝነት ትላንትና
ለአምስት ሰዎች ችግራቸው ገዝፎ ለታየ ሰዎች ያለበትን ሁኔታ ጠይቀህ 10 ሺህ ብር ስጥ ስላሉኝ ከነሱ መካከል አንቺ አንዷ ስለሆንሽ ነው ዛሬ የምሰጥሽና ስለዚህ ያለሽበት ሁኔታ ይገባኛል። ወጣት ነሽ፣ ብዙ የምትሰሪበት ጉልበት ላይ ነው አይኖችሽ በእንዲህ አይነት ሁኔታ ያጣሻቸው። ቢሆንም በእግዚአብሔር ተስፋ አይቆረጥም። አሁንም ሕክምና ምንም የምታገኝባቸውን ሁኔታዎች ምናልባት በሕክምና የሚስተካከል ነገር ካለ ተስፋ አትቁረጪ። ወደፊት ስልክሽንም ወስዳለሁ። እነ ሹኔ እድሜ ከጤና ይስጣችሁ፣ እንነጋገራለን። ሹኔ እስቲ ይሄ 10 ሺህ ብር ነው። እሺ በጣም ነው እንኳን አደረሳችሁ ብላችሁ ስጡን ያሉት። እንግዲህ አንቺ ለሚያስፈልግሽ ነገር አድርጊው፣ በዓለም ደስ ብሎሽ ዋይ። ወደፊትም እንነጋገራለን፣ ያቅማችንን ድጋፍ እናደርጋለን፣ ከጎንሽ እንሆናለን። እሺ አይዞሽ፣ በርቺ። እናት እግዚአብሔር ይስጣችሁ፣ እግዚአብሔር ያክብርልን። ምን የምለው ነገር የለኝም፣ ቃላት ያጥረኛል። በቃ ተባረኩልኝ፣ ኑሩልኝ። ምለው ነገር የለኝም። ፈጣሪ ከፍ ያርጋችሁ፣ በእውነት እግዚአብሔር ይባርካችሁ፣ እሱ በጎደለው ይምላላችሁ። በእውነት ምለው ነገር የለኝም፣ ቃላት ያጥረኛል። በቃ ተባረኩልኝ። አሜን። ድንገት ስላየሁሽ ምን ተደናግጬ ነው። አይዞሽ፣ እሺ እግዚአብሔር ካንቺ ጋር ይሁን። ስልክሽን ሰይኛለሽ። መድኃኒዓለም ለእናንተም እጥፍ ድርቡን ይስጣችሁ። በእውነት እኔ በዚህ ሁኔታ እንኳን አልጠበኩኝም ነበር። እቺን ምስኪን ሁለት አይነ የሌላትን ልጅ አይን የሌላትን ልጅ ባልታሰበ ሰዓት ይሄንን ስላደረጋችሁልኝ እግዚአብሔር አሁንም ከፍ ከፍ ያድርጋችሁ። ባላችሁበት ሁሉ ጠባቂ መላእክት ይላክላችሁ። በእውነት በቃ እኛ ትንሽ ያለን ሰዎች እነሱን በማየታችሁ በቃ ኖሮን ባናደርግ በእናንተ ደግሞ ስለተደረገልን እግዚአብሔር እናመሰግነዋለን። አሁንም አትጡብን፣ እጃችሁ ሰፊ ይሁን። አሁንም አይናችሁ እንደዚሁ በእንደዚህ አይነት ችግረኞችና ምንም ለሌላቸው ሰዎች ላይ አይናችሁ ይራፈልን። ያላችሁበት እድሜና ጤናውን ይስጥልን። ተባረኩልን። ጌታዬን ኢየሱስ ክርስቶስ እንደው ከዕለታት አንድ ቀን ያስበኛል እያልኩኝ ያው እንግዲህ እንደው አሁን እንኳን ያው እንደው እግዚአብሔር እንደው ለመኑልኝ እንደው ወስደኝ። እሱ የፈጣሪ የራሱ ድርሻ ሰዓት አለው። እስከዛው እንዲምርህ መጸለይ ብቻ ነው። ስንት ልጆች አሉ? 2 ናቸው። በቃ አይዞህ፣ በርታ። መድኃኒዓለም ካንተ ጋር ይሁን። መድኃኒዓለም ይማርህ። ነገ እንመጣለን። እሺ የበዓል እንደው መዋያ ነገር በዓል ደስ ብሏችሁ እንድታሳልፉ እናደርጋለን። እግዚአብሔር ይማርህ። ቁስሉ ያውስ እንደዚህ ነው። ቁርብ ይሄዳል አይደል? እየበረታህ ነው ጊዜ። አይዞህ በርታ። እሺ ትላንት እንመጣለን ብለን ነው። ዛሬ ባለቤትህንም አግኝተናል። ልጆቻችሁንም እግዚአብሔር ይጠብቅ፣ አንተንም ይማርህ። እንግዲህ ብዙ ሕክምና እንደቆየህ በፊት በገበያው ሙዝም ምንም እየሸጥክ ትልቅ እንቅስቃሴ ታደርግ ነበር። ዛሬ ህመሙ መጥቶን የተሸነፍከው እንዲህ አልነበርክም። በደንብ እናውቃለን። ሙዝ መተን ገበያ ጭምር ስንበላና እኔ አንድ ትልቁ ምስጢር መድኃኒዓለም ከሚያውቀው አቡነ ሰላማ በነበሩበት ሰዓት ሰንበት ትምህርት ቤት በሚያስተምሩበት ሰዓት እነበልሁ የኖ ጃፓን ነው አሜሪካ ነው ያሉት። በእነሱ ሰዓት ግራ አቆርጥ እየደከምኩኝ ነው። አሁን በቃ ነው ውስጤንም አላውቀው። አይዞህ፣ ተስፋ አትቁረጥ። የኔ እናት ትላንት መተን አናግረነው ነበረ። አናቆያችሁ ብዙ ቦታም ስለምንደርስ ለበዓል ለትንሳኤ በዓል እንዲሆናችሁ ያህል 25 ኪሎ ጤፍ ነው ይሄ የምታዩ። ይሄ 25 ኪሎ ፊኖ ዱቄት ነው። ይሄ 3 ሊትር ዘይት ነው። ሽንኩርት 5 ኪሎ አለ። ለዶሮ መግዣ ነው። ዶሮውን አዘናል፣ ሂሳቡንም ጭምር ከፍለናልና አንድ ዶሮ ይመጣል። እንደው ካልበቃም እንደምንም ትጨምሩበታላችሁ። አንዷን እኛ አምጥተናል። ልጆች ይዘው ይመጣሉ። በዓሉን እግዚአብሔርን አመስግናችሁ አሉልኝ። እሺ ለበዓል ስጦታ አድርስ ብለውን የላኩትና በያሉበት ፈጣሪ እንዲጠብቃቸው መርቋቸው። ይልቅ እነሱን ግን ትልቁ ነገር እኔ የድንግል ማርያም ልጅ ለማን ትልቁ ነገር አይዞህ ጌታዬን ኢየሱስ ክርስቶስ እናንተን
እግዚአብሔር ይስጣችሁ። እግዚአብሔር በሰማይ መልካሙን ነገር የሚያዘጋጅላችሁ ትልቁን በረከት የሚሰጥ እግዚአብሔር ስለሆነ ትልቁ በረከት አይደለም ከገነት ገነትም የሚያወርሳችሁ እግዚአብሔር ስለሆነ ለማንኛውስ እንደው ጊዜ ውጭ ከማደር ሜዳ ከማደር እንደው እግዚአብሔር ያለው ቀን ደጁ እንደው እንደምን ብሎ እግዚአብሔር ረድቶኝ እንደው ጭንቀን አይደለም ምሕረትን ትንሽ ቢሰጠኝ እንደው መድኃኒዓለም ለምናችሁልኝ እንደው ከዛሬ ጀምሮ ድንግል ማርያም በተለይ ድንግል ማርያም ለምናችሁልኝ እንደው በዳዴም እንደው መመጣ እንደው መድኃኒዓለም አይኑን ባይደስ ይለኝ። እግዚአብሔር ይስማ፣ ድንግል ማርያም ትስማ እሱ መሐሪ ነው። ለኝም እግዚአብሔር አምላክ እሱ ጤናችሁን ይስጣችሁ፣ አብዝቶ እሱ በረከቱን ይስጣችሁ። በእውነት እሱን እንዳሰባችሁ እሱ ያስባችሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። እሱ ይጠብቃችሁ። እሺ እሺ እሺ፣ ሕክምናውን ይከታተል። እንግዲህ እግዚአብሔር ከእናንተ ጋር ይሁን። እሺ እሺ እሺ፣ እግዚአብሔር ይስጥልኝ። መድኃኒዓለም ከአንተ ጋር ይሁን። እንደ አጋጣሚ ሆኖ ሰሞኑን የትንሣኤ በዓል ስጦታ ስንሰጥ የተወሰኑ ሰዎች ቪዲዮ ለቀን ነበርንና በዲሲና አካባቢው ሀገረ ስብከት የደብረ ገነት መድኃኒዓለም የበኩር ሃይማኖት ወትሩፋት ሰንበት ትምህርት ቤት በጎ አድራጎት ክፍል ላይ ያሉ የቤተ ክርስቲያን ልጆች ሁልጊዜ እንዲህ በዓል ሲመጣ እንዲህም የተቸገሩ ሰዎችን በህመም ያሉ ሰዎችን ሲያገኙ እዛው ሆነው እዚህ ኢትዮጵያ እየላኩ ክፍለ ሀገርም ጭምር አዲስ አበባም ላይ ትልቅ ድጋፍ ያደርጋሉ። እነዚህ ወገኖች አሁን ባሌም ደግሞ የተወሰነ ነገር እናድርግ ብለው አንድ መምህር ሳምሶን ደግልኝ የሚባል ማቀው ጓደኛ ያለ የኔን ቪዲዮ ካየ በኋላ ነው ለአምስት ሰዎች 10 ሺህ ብር ስጥልኝ ብሎ ሲል አንዱ በጣም ችግር ላይ ያለው ህመሙ ትንሽ ከበድ ብሎም ስላየሁኝ ይሄንን 10 ሺህ ብር ለመስጠት ነው የመጣሁት ገዝዬ ለሕክምናህም ለበዓልም እንዲሆንላችሁ ባለፈው ከተሰጠው ስጦታ በተጨማሪ ይሄን 10 ሺህ ብር ለማስረከብ ነው የመጣሁት። የኔ ወንድም እግዚአብሔር ካንተ ጋር ይሁን። እግዚአብሔር ይስጣቸው ባሉበት ቦታ። አሜን። መድኃኒዓለም ድንግል ማርያም ከነሱ ጋር ትሁን። አሜን። አይዞህ በርታሽ። እግዚአብሔር እሱ ያስባችሁ ነው እንግዲህ። እግዚአብሔር ይስጥልኝ፣ እመቤቴ ትስጥልኝ። አሜን። እናንተ በረዳት እንዳሰባችሁ እሱ አስቦ እጁን ይዘርጋላችሁ። እሱ እግዚአብሔር ይስጥልኝ፣ እሱ ያስባችሁ። አሜን። ኪያኖ ብዙ ሰው የሚያውቀው አይደል? ኪያኖ ያውቀው። ትክክለኛው ስም ማን ነው? ዘለቀ አበበ። በቤተክርስቲያን አገልግሎት ምን ያህል ቆዩ? ወደ 30 ዓመት አካባቢ ሰሩ። ወደ 30 ዓመት። በምን አገልግለዋል? በደወል እንዲሁም ቆይቻለሁ። በደወል ነው አብዛኛው ነው ቆየሁት። እዚህ አገልግሎቶች ማለት ነው። ውስጥ ደግሞ ባለው ከካህናቱ ጋር ብዙ ነገር ትልቅ አገልግሎት ይሰጣሉ። መልካም እድሜ ከጤና ይስጥልን። ትልቅ አባት ኖት፣ እናከብሮታለን፣ እንወዶታለን። ዛሬ ጎባ ገነተ ልዑል ቅዱስ ገብርኤል ነው የሚገኘው። እዚህ ለበዓል ለትንሣኤ ውጭ ሀገርም ያሉ ሀገር ውስጥም ያሉ ወገኖቻችን እንኳን አደረሳችሁ ብላችሁ ጎብኙልን ብለውኝ ነው የመጣሁትና ብዙ ሰዎች ጋር ደርሰናል። እርሶም እዚህ ቤተክርስቲያን እያገለገሉ አሁን እዚሁ ግቢ አንድ መቃብር ቤት ተጠግተው እንደሚኖሩ አውቃለሁና ሰጪዎቹንም እግዚአብሔር ይባርካቸው። 5,000 ብር ለበዓል መዋያ የሚያስፈልጉትን እንግዲህ የሚያዙትን እያዘዙ አገልግሎቱን እያገለገሉ በዓሉን ትንሣኤውንም ደስ ብሎት እንዲያሳልፉ ይሄን 5,000 ብር እንኳን አደረሱት ብለው ሰጥተው ልከዋል። አመስግኑልኝ፣ መርቁ። እግዚአብሔር ይመስገን። ፈጣሪ አምላክ ከነሱ ጋር ትልቅ ደረጃ አደረሳቸው። ፈጣሪ አምላክ አሁንም ቢሆን እንደው ፈጣሪ እግዚአብሔር ይባርካቸው። ፈጣሪ አምላክ አሜን።
አሜን። የምናገረው ነገር የለሽ እግዚአብሔር ይስጥልኝ። አሜን አባቴ እርሶም ኑሩልን፣ በጸሎት አስቡን። መልካም የትንሣኤ በዓል ይሁንልዎት። አሜን። እሺ አሜን። እሺ እሺ። አሞቷል አሉኝ እኮ እንዴ! ይኸው 2 ዓመት የእውነት ገብርኤል ምንዎትን ነው? ያን ጊዜ መተህ ያው ለብቻ መተህ ቀልብ ሰጠኝ። ከዛ ወዲህ በቃ ወደውኑ በቃ እስቲ ወጣ ማለት አይችሉም? እስቲ ሊወት አይዞን እናቴ ቀስ በሉ ሊያዞት። ቆይ የእውነት ወገብ ነው ምንም ቀና ማለትም አይችሉ። አረክ እንዴ መቆም በቃ እዚህ ሰፍቶ ይዘኛል። ወይኔ እናቴ። እና ልጆት ይመጣል ያዩታል? ያ መጣ እኮ በቀደም። የትኛው? ያ ተመቶ የለ የጦር ሜዳ የነበረው ያ ብለውኝ የነበረው ይሄ ወለም በቦት ለቆበት ቤቱ በቃ ይራቁ። እሺ ደህና ኖት? አለ መቼም ነፍሴ ያለች ይሆን ማዘየ እንደው በጀላች የመጀመሪያ ጥጋብ ለመጨረሻ ይሆን። አይዞን እናት ይሁን አይወሰንም። እንዴ ያለ ስንት ሰው አለቀ፣ እኔ ብቻ ቀር። እሱ የእግዚአብሔር ጊዜ ነው። ተመስገን ይበሉ፣ ተስፋ ይቁረጡ፣ ይታገሉ። እሱ ማለት ነው ይደረግ። አይዞት። እሺ እሺ። ተስፋ አሁን ሕክምና ታይተዋል? ሕክምና ታይተዋል? አዎ የጀታየው መጨረሻ የማይመለስ ሆነ። ይቆረጣል ወይ ያልቆረጥ ምኑ? ይሄ እግር? አዎ ይሄ ይቆረጥ ተብሎ ነበር እና አልፈልግም አልኩት። ተመለሰ ገባው ታኛው። ከዛ በኋላ ምንም ሕክምና የሚወስዱት ነገር የለም? ምንም አልወስድም። ያው ልጆቹ አሁን እንደገና ከወዲህ እሱም ይሄ እግሩ ተመቷል፣ ጭንቅላቱ ተመቷል። እሱም ያው ለጦርታ ነው መጣ ነበር እንጃለት እንግዲህ አይዞት። እሺ እናቴ መድኃኒዓለም ከእርሶ ጋር ይሁን። እንደው በዓል ስለደረሰ ለትንሣኤ እንደው ለአቅመ ደካሞች የበዓል መዋያ ስጥ ብለውኝ የእርሶንም አሁን ያሉበት ሁኔታ ስለነገሩኝ ትቼ መሄድም ስለማልችል ውጭ ሀገርም ያሉ ሀገርም ውስጥ ያሉ ሰዎች የትንሣኤ በዓል ብለው የሰጡ ስጦታ ነበርና ይሄ 5000 ብር ነው። የሚሆኑትን ያድርጉ። ለበዓል ይሆናል ያሉትን ቡናም ሆነ የሚችሉትን እንደው ይሄንን አድርጉ ብዬ እንዳላዝም ብሩ አነሰብኝ። አነሰ እንዴ እቺና አባቴ ነው የሚሰጠኝ። እቺ ማን ይሰጠኛል? አንተን አስተዋሽ ድሮ እኔ ጋር መከራ የምትበላው ፊቱ ከፊት ልጄ ከሄደ ጀምሮ ይረዳኸኝ አንተው ነበር። አሁንም እርዳኝ፣ ከፍ ያድርግልኝ፣ ወደ ላይ ረጅም እድሜ ያድርግልኝ። አሜን። እኛችን ረጅም ያድርግልኝ፣ ኑሩልኝ። አሜን። ኑሩልኝ። አሜን። እኔ እግዚአብሔር ክፉ ያዝላችሁ። አሜን። ደግሞ ያቀርብላችሁ። አሜን። አይዞት በቃ በርቱ። እሺ እሺ። ለእኔም ከእርሶ ጋር ይሁን። እጠይቆታለሁ በነሽፈራው በኩል በእናቴም በኩል ያሉበትን ሁኔታ ጠይቃለሁ። እሺ እሺ እሺ። እሺ። ሰላም ለዚህ አብዬ ማሞ አብዬ ማሞ ደህና ኖት ወይ? ሰላም ኖት? ገለጥ ያደርጉታል? ገለጣ ደህና ኖት ወይ? እጆት ልጨብጥ። ደህና ኖት አባቴ? በስመ አብ ደህና ኖት? ደህና ኖት ወይ? ምን ያህል ጊዜ ሆኖት እንደዚህ? ምን ያህል ጊዜ ሆኖት? ይሁን አይዞት። አወቁኝ አይደል? ግን የሚገርም ነው። መሰለ ዲያቆን መሰለ ነኝ። አዎ እንዴ ምን ያያውቁም እንዴ ማከይስኩት ማከፍ አብያ ጉዳም አልቀመጥም አባቴ። ዲያቆን መሰለ ነኝ። አወቁኝ አይደል? አዎ አዎ። ደህና ኖት? አዎ። በርቱ አይዞት። እሺ እሺ እሺ። እግዚአብሔር ከእርሶ ጋር ይሁን። አሜን። ይኸው ለባለቤቶት የበዓል 5000 ብር ሰጥቼ ሄዳለሁ። እሺ ለበዓል የሚሆነውን ነገር ሰጥቼ ሄዳለሁ። ዘይቱንም ቡናውንም ምኑንም ገዝታ በዓል እዚህ አሳልፉ። እሺ ወይ እኔ አባት ይስሙኝ ነው። እሺ እኔ አባት ይኸው
ልጆችህን አሜን አቁም ነገር አሜን ያድርስልህ። አሜን ክፉ አይንካ። አሜን እናቴ እንዲያው ወይኔ አባቴ አይዞህ አይዞት ከባድ ነው። አይዞት አይዞት። እሺ እንደሌላው ሰው አሁን ዶሮም አድርጉ እንትን አድርጉም ብዬ ብዙ ብር እንደሰጠ ሰው አልልም። ቢያንስ በዓል ቡናም ምንም ብታደርጉ ቤቱ ውስጥ የሆነ ነገር እንዳይጎል ለሚቸግርሽ ለሚቸግራቸው ነገር አድርጊ። 5000 ብር ነው። እሺ አሜን። ከነ ልጆቼ ከነ ቤተሰብ ያኖር። አሜን። አይዞሽ በርቺ። በቃ እሺ። እናታችን ይበረታሉ። ሰላም ለበል ጌታ። አሁን እንኳን ትንሽ ደህና ነው። ሰላም ነው። ጓንደና ይበረታሉ። አዎ ምንም ማለት ደህና ነው። ይግቡ እስቲ ቤቱን እንየው። እሺ ንጉ ንጉ ደህና ነው። ይበረታሉ። ምንም ማለት ያን እንግዲህ አለን ንጉ ንጉ ይሁን እናታችን ይሁን። ሰላም ለዚህ ቤት። አሜን። ሰላም ነው ንጉ። ሰላም ለዚህ ቤት። እንዴት ነው? ደህና ነን። ጎረቤት ማንን አገኙ ታዲያ? እየታዩ ሄዷል። በዓል እየደረሰ ነው። ዝግጅት እንዴት ነው? ምንድን ነው ለበዓል የሚያደርጉት ነገር? እንግዲህ እንዳጥም ነው። ዶሮ ነው? በጉ ነው? ከብቱ ነው? እንዳጥም ይሁን። ባለ ነገር አመስግኖ መኖር አይደለም የሚለው መጽሐፍ? አዎ ጎበዝ በርቱ የኔ እናት። ሰው ጠንካራ ኖት። እግዚአብሔር ከእርሶ ጋር ይሁን። ከአዲስ አበባ የመጣሁበት ዋናው ጉዳይ እንዲህ አቅማቸው ለደከመ ለትንሳኤ በዓል የሚውል አንድ ነገር አድርገህና ብለው ስለላኩኝ ነው በውጭ ያሉም አዲስ አበባ ያሉትና ስለዚህ አሁን እንደው ለበዓል ዱቄቱንም ምኑንም ሰጣተን ጨርሰናል። ቢያንስ ዶሮና ዘይቱን እንዲገዛሉት ብለን 5000 ብር ነው። እሺ እናትዬ 5000 ብር ነው። እንግዲህ በያሉበት እንዲጠብቋቸው እነሱን መመረቅ ይችላሉ። ሰጪዎቹ እንመርቃለን ምናምን መርቀን አይደለ? እግዚአብሔር እናንተም እድሜ ይስጣችሁ። ልጆቻችን ጤና ሁኑ፣ ባላችሁበት ደህና ሁኑ። ልጆቹ ደህና ናቸው። ሁሉም ደህና ናቸው። ሁሉም ደህና ይሁን። እሺ እናት መልካም በዓል ይሁንላችሁ። አሜን። እሺ እናታችን በርቱ። እኔ ያሰፋን እናት ጠቁመኝ እሳቸው ጋር የበዓል ስወጣ ነው ያየሁት እንጂ አላስተዋልኩም ነበርና ማን ነበረ ስሞት? እኔ ብርቄ ነው። ብርቄማ ብርቄ ጫኬ። ምን ሆኖ ነው? እኔ አሞኛል። ከጊዜ በኋላ ዲክስ ብለውኝ ይኸው ከቤት እንደዚህ አሞኝ ይኸው ቤት ነኝ ያለሁት። ወዲያ እንቀሳቀስ በጎረቤት ኃይል ነው እግዚአብሔር እዳቸው ያረዱኝ ያለሁት። እንግዲህ እግዚአብሔር የወደደው ይሁን። እሱማ አማኑኤል ግባ ወደ ቤት። እውነት ለመናገር አስቤ አልመጣሁም። እሱም በውስጥ ሐሳብ የለም። ሳልፍ ያየሁት ነገር ስላሳዘነኝ ማለፍም አልቻልኩምና ይሄ የትንሳኤ በዓል ቢያንስ ቡናውን ዘይቱን ከተቻለም ዶሮም ገዝተው በዓሉን ደስ ብሎት ያሳልፉ። ያው ብዙ እንዳልሆነ አውቃለሁ ይገባኛል። ወይ ጉድ መጠየቃችሁ ብቻ ዋናው ራሱ መጠየቃችሁ ራሱ መቻነሰን ለስልኝ ጤና በየሀገሩ ያሉ ሀገርም አዲስ አበባም ያሉ ትንሳኤ በዓል እንደዚሁ ለአቅመ ደካሞች ስትስ ብለውኝ ነው። እሺ እሺ እግዚአብሔር ያክብርልን። እግዚአብሔር እንዲጠብቃቸው መረጣቸው ደስ አድርስልን። ጤና ይስጣቸው ባሉበት ቦታ እግዚአብሔር ይጠብቃቸው። እኛ አምላክ ይጠብቃቸው። አማቶ ደካማው አምላክ የጤናው አምላክ ይጠብቃችሁ። እናንተ አሜን። እግዚአብሔር ይማሮት። አይዞት በርቱ። መልካም በዓል ይሁንልዎት። እሺ እኔ ብቻዬን ነኝ አለ እናንተ የለኝም። አይዞሽ እጅግዬ በጸሎት መቼም እንዴት ነሽ? ደህና ነሽ? አለሽልኝ? እሺ እጅግዬ እንዴት ነሽ? ሰላም ናችሁ አይደለ? አለና እየበረታችሁ ነው? እግዚአብሔር ይመስገን ነው መስዬ። ሰሞኑን ጥሩ ነገር የለኝም። በልጅ ወደኩ እያመመኝ ነው መስዬ። በጣም ያመኛል። ይሄ ወድቄ
ጉልት ወደኩኝ ራሴን እያዞረኝ አልቻልኩትም። እንደገና ሁለተኛም ቀን ወደኩ። አሁን የግዴን ነው የምንቀሳቀሰው። ብቻ ተመስገን ነው ዋናው ተመስገን። ራሴን በጣም ያዞረኝ። ጉልት እየዋልሽ ነው የምትገቢው ገበያ? በጸሎት እንዴት ናት? ደህና ነች። እሷ መስኪን እሷ ደህና ነች። እሷ ደህና ነች። አሁን እያቃተኝ ያለሁት እኔ ነኝ። በደንብ ታሪኩን አውቃለሁ። ወደኋላ መለስ ብለን አሁን ብዙ ነገር ለመስራት እንቸገራለን። ለበዓል እንኳን አደረሳችሁ ለማለት ነው የመጣ ነው። ተልኬን የመጣሁትና እሱን ይዤ እመጣለሁ። አገኝሻለሁ እጅግዬ። እሺ አሁን ህመሙን የከበደሽ ህመሙን ከበደኝ በል። እንደገና ደግሞ ጆሮ የራሱ እያቃተኝ መጣ በል። ምግብ ራሱ ምንም ነገር ምግብ መውሰድ ራሱ አቃተኝ። እንዴት እንደሆነ ብቻ አላውቅም። ብቻ መቆም ራሱ ነው ያቃተኝ መስዬ ሲሄድ መውደቅ በቃ አለቀ። በጸሎት አታስቸግርሽም? ደህና ናት? ደህና ነች። ምንም አታስቸግርም። እንደ በፊቱ አይደለችም እኮ እና አሁን ምንም ለውጥ አላት፣ ብዙ ለውጥ አላት። ያቸው ትበላለች፣ ትጠጣለች። ደህና ነች እሷ። እግዚአብሔር የተመሰገነ ይሁን መስዬ ደህና ነች። ክብሩ ይስፋ። ብዙም አታጨናንቀኝም እሷ። መልካም በርቱ። በቃ እሺ እንመጣለን ተመልሰን። ገበያ ልትሄጂ ነው? አዎ። ጎበዝ እጅጌ፣ አንቺ ጎበዝ ነሽ። ገበያም ጉልትም ያቅምሽን እየታገልሽ ከመንሱም ጋር ልጅሽን በማስታመም ትልቅ ነገር እያደረግሽ ነውና እንመጣለን ብለንሽ ነበረ። ይሄው ዛሬ መተናል። በውጭ ሀገርም ያሉ በሀገርም ውስጥ ያሉ ለትንሳኤ በዓል ስጦታ ስጥልን ብለውኝ ነው የላኩኝና ከዚህ በፊት ያለውን ታሪክሽን በደንብ አውቃለሁ። ብዙ ትታገያለሽ። አሁንም እግዚአብሔር ያበርታሽ፣ በርቺ፣ ተስፋም እንዳቆርጭ። እሺ ይሄ 25 ኪሎ ጤፍ ነው፣ 25 ኪሎ ፊኖ ዱቄት፣ 5 ኪሎ ሽንኩርት፣ 3 ሊትር ዘይት አለ። ዶሮም ደሎመና ተልኳል። ይገባል፣ ዛሬ ማታ ላይ ይገባል። አምጥተው ልጆች ይሰጡሻል። እሺ ስለዚህ ዶሮዋችሁን ሰርታችሁ የትንሳኤ በዓልን ከልጅሽ ጋር ደስ ብሏችሁ እንድታሳልፉ ነው ይሄንን መልእክት ይዤ የመጣሁት። አሁን የሰጡትን ሰዎች መመረቅ ትችያለሽ። እሺ እግዚአብሔር ይስጥልኝ፣ ፈጣሪ ይስጥልኝ። አሜን። ለሰጠኝ ሁሉ ፈጣሪ ይስጥልኝ። አሜን። ውለው ይግቡ፣ ሰርተው ያግኙ። ሁላችሁም ሰርታችሁ አግኙ፣ ውላችሁ ግቡ። እድሜና ጤና ይስጣችሁ። እንደሰጣችሁ እኛሳችሁ አሶ ይስጣችሁ ፈጣሪ። ውላችሁ ግቡልኝ ወገኖቼ፣ ኑሩልኝ፣ እግዚአብሔር ያኑርልኝ። ማንም አልጠየቀኝ መስዬ እናንተ ናችሁ የጠየቃችሁኝ። እንደጠየቃችሁኝ መድኃኔዓለም እሱ ይጠይቃችሁ። እሱ ይዳብሳችሁ። ዘቅ አድርጋችሁ እንደምትሰጡኝ ዘቅ አድርጎ ይስጣችሁ። እድሜና ጤና ይስጣችሁ። ሌላ ነገር ምለምንላችሁ ነገር የለም። ፈጣሪ እጁ ሰፊ ነው። የምትሰሩት ሁሉ ወርቅ እንቁ ይሆንላችሁ። ይችን እንስሳ ልጅ ለጠየቃችሁልኝ ፈጣሪ በመንግስተ ሰማያት እሱ ይጠይቃችሁ። የምድሩን አይደለም በስዬ መንግስተ ሰማያቱን እሱ ያሳምርላችሁ። ሌላ ነገር እምለው ነገር የለኝ። እኔ ብቻዬን ነኝ፣ አለ እናንተ የለኝም። አይዞሽ እጅግዬ አይዞሽ። እንድታለቅሽ አይደለም ደስ ብሎሽ በዓልሽን እንድታከብሪ ነው የመጣ ነው። በቃ ይበቃል። ምርቃቱ ይደርሳቸዋል። ይሄንን እናስገባልሽና አሁን ወደ ጉልትሽ ወደ ስራ ግቢ። ባሉን ደስ ብሏችሁ አሳልፉ። እሺ በጸሎቴ ጎበዝ የኔ ጀግና በርቺ። እሺ 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 ይለዱ ይክፈሉ፣ ከክፉ ይሰውራቸው። ስላሴ የነናቸው ይበላቸው። አሁን ሁሉም እግዚአብሔር ይስጥልን፣ አውደ ዓመት ይስጥልን፣ ኑሩልን፣ አትለውብን። እንዴት ናችሁ? ሰላም ናችሁ? እናቶች አባቶች፣ ይሄ የበዓል መዋያችሁ ነው። የሚያስፈልገውን ነገር ደግሞ ተጨማሪውን ነገር እንግዲህ ምርቃታችሁን እየተቀበልን እንቀጥላለን። መርቃችሁ ተቀበሉልን። በሁሉም ቦታ ያሉ እንዲህ እጃቸው ለበጎ ነገር የሚዘረጋውን ተባረኩ፣ ብሩክ ሁኑ፣ ጤናቸውን ይስጣችሁ። የሰጠን ሁሉ እግዚአብሔር ይስጥልኝ። ቸሩ መድኃኔዓለም ይስጥልኝ። እመቤቴ ድንግል ከእናንተ ጋር ትሁን። ቸሩ መድኃኔዓለም ፈሱን ይስጣችሁ፣ ሰፊ እንጀራ ይስጣችሁ፣ ጤናችሁን ይስጣችሁ፣ ተክፉ ይሰውራችሁ፣ ተክፉ በሽታ ይሰውራችሁ። ይስጥልኝ። እግዚአብሔር ይስጥልኝ። ቅዱስ ሚካኤል ይስጥልኝ። ቅዱስ ገብርኤል ይስጥልን። ተክፉ መከራ ተክፉ ጭንቅ ይሰውራችሁ። እመቤቴ ለኛ እንዳደላችሁ እናንተንም
ያልታሰበ የትልቅ እንጀራ ያድላችሁ። ቅዱስ ሚካኤል ከእናንተ ይሁን፣ ቅዱስ ገብርኤል ከእናንተ ይሁን። እመቤቴ ጭንቅ አመላጇ ከእናንተ ትሁን። እመቤቴ ማርያም ድንግል ማርያም ጭንቅ አመላጅታ ወላዲታ ይስጣችሁልን። እግዚአብሔር ያቆያችሁን። 44 ዓመት ይስጣችሁልን። መድኃኔዓለም ኢየሱስ ክርስቶስ ጤና ይስጥልን። አባታችን እንዴት ነዎት? እግዚአብሔር ይመስገን፣ ክብሩ ይስፋ። እናቶቼ ደህና ናችሁ? ሰላም ነን፣ እግዚአብሔር ይመስገን። እንግዲህ ቤተ አብርሃም የአረጋውያን መጦሪያ በተለይ በወንድማችን ዮናስ ብርሃኑ ሁልጊዜ በጸሎት የምታስቡት ይሄ ቤት እንደተሰራ በደንብ እናውቃለን። ከዛ በኋላም ሰበካ ጉባኤውም ያሉት አባቶችም እየተከታተሉ እናንተ በምትችሉ መጠን እዚህ እንድትጦሩ እየተደረገ ነው። አሁን የፋሲካ በዓል ቀርቧል። ዛሬ ሕማማት ማክሰኞ ላይ ነን ያለነውና ለበዓል እንኳን አደረሳችሁ ብለን የበዓል ስጦታ እንድንሰጥ በተለይ በውጭ ሀገር ያሉ በመንፈሳዊ ማህበር የሚሰባሰቡ በእህታችን ብሩክቲ አማካኝነት በሷ አሳሳቢነት ስጦታ የሰጡን ወንድሞች አሉ። ሌሎችም መጀመሪያ ላይ ስማቸውን ጠቅሰናል በቪዲዮና በያሉበት እግዚአብሔር እንዲጠብቃቸው ጸልዩላቸው፣ መርቋቸውም መልካም በዓል ብለው ይሄው እዚህ ጋር የምታዩትን 50 ኪሎ ጤፍ አለ፣ 25 ኪሎ ፊኖ ዱቄት አለ፣ ባለ 5 ሊትር ዘይት ነው ይሄ። በግም ይዘን መተናል። ያው እንደምታዩት እንግዲህ አነስ ብትልም እንደወቅቱ በግም አለ፣ 10 ኪሎ ሽንኩርትም አለና እዛም ላሉ አረጋውያን ይህን ስጦታ ሰጥተናል። ለእናንተም ይሄንን ነው ያመጣነው። በዓሉን ደስ ብሏችሁ እንድትውሉ ነው ያሰብነውና በተለይ ዮናስ ብርሃኑ ጋር ተነጋግረናል። ለካህናቱ ለነዳያኑ በእለቱ ሌሊት ጾም የሚያስፈቱበት ፕሮግራም ያደርጋሉ። ግን አሁን ቀናት ወስደው ሰበካ ጉባኤ ተነጋግረው ደግሞ ለእናንተ ይሄንን ፕሮግራም አድርገው እንድትቃመሱ ይሄንን ይዘን መተናል። ያሉትን መርቋቸውና አባ ጸሎት ያደርጉልናል። አባታችን የደብሩ አስተዳዳሪው ጸሎት ያደርጉልናል። እግዚአብሔር ይስጥልን፣ አውደ ዓመት ይስጥልን፣ ኑሩልን፣ አትለዩብን። ስላሴዎች ተክለ ሃይማኖት መናኙ አባቴ የሰማይ የምድሩ ጌታ ሰላም ያርግልን። ተሰማውም የመሬቱም ጌታ ሰላም ያርጉልን። ጤናቸውን ይስጡልን። አውደ ዓመት ያቆይልን። ባለ ዕድሜ አይንፈግብን። የኔ አባት ሰላም ሁኑልን፣ ሰላም ሁኑልን። የውጪዎቹም የግቢዎቹም ሰላም ሁኑልን። ጤናቸውን ይስጡልን። ውላችሁ ግቡልን። የምታመጡትም የምትሰጡንም በረከቱን ይስጣችሁ፣ በረከቱን ያድላችሁ፣ ክፉን ያዝላችሁ፣ ደጉን ያቅርብላችሁ፣ ዓመት ያደርሳችሁ። አሜን። ጤናችሁን ይስጥልን፣ ጤናችሁን ይስጥልን። አሜን። ውጭ ሀገር ያለ ወንድማችን በሰላም ወደ ቤቱ ለመግባት ያብቃው። እናንተም ደህና ሁኑ፣ አገራችንን ደህና አድርጋት። እናንተም ደህና ሆናችሁ ነው መታችሁ ይሄንን እንትን ለማለግ ያበቃችሁ። በቃ ገብርኤልና ሚካኤል በቤታችሁ ገብቶ ምሕረቱን ይስጣችሁ። በተለይ ልጃችን ኃይለ ሚካኤል ከባለቤቱ ጋር ለዚህ ቤተክርስቲያን ያደረገው ውለታ ቀላል አይደለም። በእውነት ሌላው ቀርቶ ሰራተኛ እንኳን ቀጥሮ እንዲመገቡ አድርጎ ነበር፣ ግን አልሆነም። ምናልባት አሁን በዚሁ በቅርብ ጊዜ ስልክ ተደውሎለት በቤተሰቡ አማካይነት ሰራተኛ እንዲቀጠር አድርጓል። እነዚህን አረጋውያን ይህንን የመሰለ ቤት ሰርቶ ብርድ ልብስ ገዝቶ ሁሉን ነገር ከእናንተ ጋር በመተባበር ይሄን አድርጎልናል። እግዚአብሔር አምላክ ባለበት ቦታ እድሜና ጤንነቱን ያድልልን። ሰው ጤና ከሆነ ሰው እድሜ ካለው ብዙ ነገር ይሰራል። ሰው 2 ወር ሙሉ ጾሞ ቤት ውስጥ ቢደሰት ከጎኑ ያለው ድሃውን ካረዳ እሱ ባለ ሀብት ባለ ጸጋ አይደለም። ነገር ግን የኛ ትልቁ ስራ እንደነዚህ አይነት ጧሪ ቀባሪ ያጡትን አባቶችና እናቶች መጦር ነው። ቤተክርስቲያንም የምታስተምረው ይህንኑ ነው። እናንተ ደግሞ ከቤተሰባችን እስቲ እነሱ መጀመሪያ ለነሱ እናድርግ ብላችሁ ካላችሁ ገንዘብ አሰባስባችሁ የውጭውንም በማስተባበር ይህን ስላደረጋችሁ እግዚአብሔር አምላክ እድሜና ጤንነቱን ያድላችሁ። በመውጣታችሁ፣ በመግባታችሁ፣ በስራችሁ፣ በኑሯችሁ ሁሉ እግዚአብሔር ይባርካችሁ። የበጎ ስራ አድራጎት እየሰሩ ነው ያሉትና
እናንተም የነሱን አርአያ ተከትላችሁ ነውና የመጣችሁት። እግዚአብሔር አምላክ እድሜና ጤንነቱን ያድላችሁ። እግዚአብሔር በቸርነቱ ይጠብቃችሁ። ስሉስ ቅዱስ በረከታቸውን፣ ጣማቸውን፣ ፍቅራቸውን ያሳድሩባችሁ። እግዚአብሔር ይስጥልን። አባታችን እዚህ በጣም የታመሙ ነው። በካስቱላ ሽንታቸው ቤት ነው። እኚህን ሰውዬ እንኳን ስንት ጊዜ ነው ካስታመማቸው ሐኪም ቤት ሆስፒታል የሚከፈለውን ከፍሎ ለባጃጅ ለትራንስፖርት ከፍሎ በሱ ኃይል ነው የቆሙት እኚህ ሽማግሌ እና እግዚአብሔር አምላክ እድሜ ጤንነቱን ያድላችሁ። እግዚአብሔር ይህንንም አይቶ ደግሞ እሱ ደግሞ ከዚህ የበለጠ እንጀራ አግኝቶ ሀገርን፣ ወገንን፣ ቤተክርስቲያን የሚረዳ ያድርግልን። እናንተንም የሱን አርአያ ተከትላችሁ ነውና እግዚአብሔር አምላክ በቤታችሁ፣ በቤተሰባችሁ፣ በልጆቻችሁ፣ በሀብታችሁ ገብቶ በረከቱን ረድኤቱን ያድላችሁ። እግዚአብሔር አምላክ በቸርነቱ ይጠብቃችሁ። እንበለ ደዌ ወሕማም እንበለ ጻማ ወድካም አመካይሞም ያብጻና ያብጻክሙ በፍሳው በሰላም አሜን። አቡነ ዘበሰማያት። ዲያቆን መሰለ ነኝ። ወደ ሰላም መጣህ እንዴ? እግዚአብሔር ይመስገን ሰላም መጣሁ። እንደዚህ ያደረሰህ አሜን አሜን። እንኳን ለዚህ ያበቃችሁ። አሜን አባቴ። ተሻሎት? አሁን ተሽሎኛል። አሁን እግዚአብሔር ከነሱ ጋር ይሁን። አሜን። ስላሴ ይጠብቃቸው። አሜን። አመት አመት ያድርሳቸው። አሜን። ለቤተሰባቸው ለሀገራቸው እግዚአብሔር ያብቃቸው። ይውለዱ ይክበዱ፣ ከክፉ ይሰውራቸው። ስላሴ የኔ ናቸው ይበላቸው። አሁን ሁሉም ደህና ይሁኑልን። እግዚአብሔር ጤናችሁን ይስጠቻ። አምላክ አንተም ወደ ላይ ሂድልን። ኢትዮጵያ አምላክ ይጠብቃችሁ። አሜን። እድሜና ጤና ይስጥህ። አሜን። መጨረሻውን ያሳምርህ። ሰማዩን አለባላ ምድሩን አለካስም የዘረጋው ፈጣሪ የማይሳና ሄዳኑ የማይሻረው ቃሉ ካንተ ጋር ይሁን። ተባረክልኝ። አሜን። ተባረክልኝ። ውለህ ግባ። አሜን። እድሜና ጤና ይስጥህ ልጄ። ኢየሱስ ክርስቶስ እሱ ይባርካቸው። አሁንም እንደዚሁ እንደሰጡኝ ይስጣቸው። አሁንም እጃቸው እርጥብ ይሁን፣ አይዝረቅብኝ። ቤቶች ደህና ኖት? ጋሻችሁ እኔ ነኝ አላችሁ? እንዴት ኖት እናት? ሰላም ኖት ወይ? ይበረታሉ? እግዚአብሔር ይመስገን አለው። ዲያቆን መሰለ ነኝ። እግዚአብሔር እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። እንዴት ነህ? ደህና ነህ ወይ? ደህና ነህ ወይ? እንዴት ነህ? አለሁ። ደህና ናችሁ? አለሁ ይመስገን። የበረታችሁ ነው? እግዚአብሔር ይመስገን። አልሄድክም እንዴ? አልሄድኩም። ነገ እወጣለሁ ብያለሁ እንደ እግዚአብሔር ፍቃድ። ወደ አዲስ አበባ? ኧረ በእውነት ቤተክርስቲያን ድረስ እያላችሁ ትመለሳላችሁ? አዎ ቤተክርስቲያን ቀርቼ አላውቅም። ይሄን ሰሞን አመመኝና እሺ አመመኝና አንድ ሳምንት ቀረሁ። ፊት እንኳን እንደ ልቤ የሄድኩ እያስቀደስኩ ምን አንድ ሳምንት ቀረኝ። ሁለቷን ወር ለጨረስ እንደዚህ እቀመጣለሁ። በተረፈ ደህና ነህ? ይመስገን። በዓል እየደረሰ ነው። አዎ ዶሮ ተገዛ? እኔ ትላንትናም እንዲሁ ከልጆች ጋር ስንሯሯጥ ሰዓቱ መሸ። ያለችን ቀንም ዛሬ ናትና ያው ታውቀዋለህ አንተ ችግረኛው ደሞዝም ያለው ምንም ያለው ጭምር ተቸግሮ ያለበት ሰዓት ነው። አሁን ከባድ ነው። በዛው መጠን ደግሞ ችግሩ የባሰባቸው ሰዎች አሉ። እነሱ ስንጎበኝ ቆየን። እንዲሁ እንዳላልፍ ብዬ ነው ያለውን ችግር አውቃለሁ። እቺ ለበዓል እንዲሆናችሁ ቢያንስ ዶሮና ቡና ነገር ከገዛላችሁ እቺ 5000 ብር ናት። እሺ 5000 ብር ለበዓል እንድትውሉ ውጭ ሀገርም ያሉ እዚህ ሀገር ውስጥም ያሉ ለትንሳኤ በዓል መዋያ አቅማቸው ለደከመ ሰው ስጥ ብለው ስለላኩኝ ነው የመጣሁት። ዋናው ጉዳይ የመጣሁበት እሱ ነውና ይሄንን 5000 ብር ለበዓል እንድትውሉበት እንደው ዶሮና ቡና ነገር ከገዛችሁ እሱ መድኃኒዓለም ይከተላችሁ፣ መድኃኒዓለም ይጠብቃችሁ፣ አውደ ዓመት ይጠብቃችሁ፣ አሜን። በረካስ አድርጋችሁ ውጭ ያሉትንም እግዚአብሔር ይባርካቸው፣ ይባርካቸው። መድኃኒዓለም ኢየሱስ ክርስቶስ እሱ ይባርካቸው። አሁንም እንደዚሁ እንደሰጡኝ ይስጣቸው። አሁንም እጃቸው እርጥብ ይሁን፣ አይዝረቅብኝ። እግዚአብሔር አሁንም ይከተልልኝ። እሱን ነው የምለምነው። እኔ ምንም የምለምነው ነገር የለኝምና እግዚአብሔር ይስጥልኝ። አምላክ ይስጥልኝ። ገብርኤል ይስጥልኝ። ሚካኤል እሱ ይጠብቃችሁ። እድሜ ከእንጀራ ይስጣችሁ። አሜን አሜን። እንጀራችሁ ከፍ ከፍ ይበል። አሁንም ነገ ከሰው በላይ ሁኑ እንጂ ከሰው በታች አትሁኑ። አሜን። ይሄንን ነው የምለምነው የኔ ጌታ። እሺ ነፍሳችን በርቱ። እግዚአብሔር ከእናንተ ጋር ይሁን። መልካም በዓል ይሁንላችሁ። አጸደ ማርያም ነው ያሉኝ።
ጸዳለ ማርያም ደህና ኖት? ትናንት መንገድ ላይ አግኝተውኝ ነበርና አዎ የበሽታ ሀብታም ምን ሆነው ነው? ስኳሩም ግፊቱም አይኔንም እናድናለን ብለው ከዳደዱ እንኳን ሞራል ያወጡልኝ አጠፏት። አሁን አስሙ ይሄ ነርቡ የሚሰበስበው በኪኒን ነው ያለው። ቸግሮኝ ነው አባክዬ 3 ዓመት 1 ዓመት አርሴማ 2 ዓመት ተክልዬ እጁን ቆሜ ያስገደችኝ አርሴማ ነች። ክብር ተመስገን፣ ክብሩ ይስፋ ለመድኃኒዓለም። አሁን ደግሞ እሺ ለደክሞት እና ከማን ጋር ነው ያሉት አሁን? ይሄው እዚህ ቤት እዚች ቤት እቺ ቤት እዚሁ መጠጊያ ሰጥተውት ነው? እዚሁ ይሁኑ። አሁን ችግር የለም። ቤትም አንገባም። ድንገት ነው ያገኘሁት። ትላንትና እንደዚሁ አቅመ ደካሞችን ስናግዝ ስለነበረ እጃችን አሁን ካለው ነገር ውጭ ሀገርም አዲስ አበባም ሆነው እንደ ለትንሳኤ በዓል የተወሰኑ ሰዎችን ጎብኝልን ስላሉኝ ከያስኩት ነገር ዶሮም ማይገዛ ብሩ ቁልቁል የሆነ ተቸግረናል። ያሞኔ እርሶ ለበዓል ቡናም ይበሉ ዘይትም ይበሉ ከቻለም ዶሮም ይበሉ 5000 ብር ናት። እሺ እግዚአብሔር ይስጥልኝ። እንደው ይሄንን አድርጉ ለማለት ብሩ አናሳ ስለሆነ ነው። እድሜና ጤና ይስጥህ። አሜን። መጨረሻውን ያሳምር። ሰማውን አለባላ አምድሩን አለካስም የዘረጋው ፈጣሪ የማይሳና ሄዳኑ የማይሻረው ቃሉ ካንተ ጋር ይሁን። ተባረክልኝ። አሜንነቴ ተባረክልኝ። ውለህ ግባ። አሜን። እድሜና ጤና ይስጥህ ልጄ። ተባረኩ ልጆች። ለጎባ ህዝብ እግዚአብሔር ይስጣቸው። ረድተውኛል። እየተረዳሁ ነው ያለሁት። ክብር ተመስገን። ክብሩ ይስፋ ለመድኃኒዓለም። ሁለህ ግባ ልጄ። አሜን። በቃ በርቱ። ጤናዎትን ያስታሙ፣ ይከታተሉ። እግዚአብሔር ከእናንተ ጋር ይሁን። እሺ ኪኒኔን አረጋገላገልከኝ አብዬ ፈለኩትን ሂጅ ኪኒኑን የምፈልገው እየገዛሁ አለሁኝ። አባ ተባረክ። መድኃኒዓለም ከእሱ ጋር ይሁን። ዘላለም ተባረክ። ምንጊዜም አንተ መድኃኒዓለም ክርስቶስ መንገዱ ሰፈሩንም ወላንሳ ያርግልህ። አሜን። በሰናይ ኖርልኝ። እኔ አሜን። አንተም ልጄ ሁላችሁ ግቡ ልጆች ኑሩልኝ። እግዚአብሔር ይስጣችሁ። ተባረኩ። ምንጊዜም ኪሳችሁ ሙሉ ይሁን። ምንጊዜም ኑሩ። ኢትዮጵያ ሀገራችን ሰላም አድርጎ እናንተም ሰላም ያደርግልን። አሜን። ክርስቲያን አምላክ እሱ ይርዳን። አሜን። ይርዳን ሁላችንም። አሜን። አሜን። እናታችን ጸሎታችን አይራቀን፣ ጸሎታችሁ አይራቀን። እሺ እሺ እግዚአብሔር ይስጥ። ተባረክ ማብይ። እግዚአብሔር ይመስገን። አለን። ደህና ነሽ? ሁሉ ሰላም? ተጠፋፋን አይደል? ይሁን። አቢጊያ እንዴት ነሽ? ደህና ነሽ ወይ? ሰላም ነሽ? እንዴት ነሽ? ደህና ነሽ? ይሁን የኔ እናት። አወቅሽኝ? እኔ በደንብ የምታውቀው ታውቂኛለሽ አይደል? ስታይ ታውቃለሽ። በእውነት አቢጊያ ስንት ጊዜ ሆነን ከተገናኘን? ከተገናኘን ሶስተኛ ዓመት መጣ። 3 ዓመት 3 ዓመት ይሁን። ደህና ነሽ? እንዴት ናት አቢጊያ? እስቲ ምንም አትል፣ ሰላም ናት። እንደ በፊቱ አሁን ታስቸግራለች እንዴ? አታስቸግርም ማለት? አዎ ምንም አይል፣ ግን ያው ጸባዩ ሄድ መለስ ነገር ነው። አሁን ያው እሷን ይዘሽ ነው ያለሽው? አዎ ያው በልብ ስራ አሰራሽም? አይ ምንም ስራ ከባድ ነው። ከባድ ነው ስራ። ያ ከባድ ነው እውነት። ባለፈው እኮ ለዛ መጥቼ ራሱ ነበር አላስጨንቅም ብዬ ነው ያልደወልኩት። አዲስ አበባ? ኧረ እባክሽ በእውነት ኦኬ። አይኔን አሞኝ ሪፈር ተብዬ እዛ መጥቼ ነበር። ዱካም ነው ያረፍኩት ትንሽ ቆይቼ። ይሁን እንግዲህ አይዞሽ፣ እግዚአብሔር ያበርታሽ። አንቺንም አቢጊያንም እንግዲህ ዘላቂ መፍትሄ እግዚአብሔር ያመቻችላት። ብዙ አላድከምሽ፣ ያለውን ታሪክ እኔ በደንብ አውቃለሁ። እንዲሁ አቢጊያን የሚያነሱ ሰዎች እንግዲህ ወደፊትም ማገዝ የሚችሉትን ነገር እንዲያግዙ ከማለት እንጂ ሌላ ነገር የለም። ባጭሩ እንግዲህ ለበዓል ለትንሳኤ ስጦታ ስጥ ብለውኝ ውጭ ሀገርም እዚህ ሀገር ውስጥም ያሉ ሰዎች ነው የመጣሁት። እንዲሁ ብቻ ችግራቸው በጣም የጎላ ሰዎች ጋር የተወሰነ የበዓል ስጦታ ሰጥተናል። እጃችን ላይ ከተረፈ ነገር ገኒ ወደፊት እንነጋገራለን። ለበዓል እንዲሆን ቡና እንኳን ከገዛ ብዙ ነገር ራሱ 5000 ብር ናት። አመሰግናለሁ። እግዚአብሔር ይስጥልኝ። ብዙ ነገር አድርጋልኛል ከዚህ በፊት ራሱ በጣም ነው አመሰግነው። እንግዲህ መድኃኒዓለም ዋጋውን ይክፈል ለላኩልኝ ሁሉ እግዚአብሔር ሰማያዊን ዋጋ ይስጣቸው። ምድሩማ ምድር ነው። እግዚአብሔር ዋጋውን ይክፈላቸው።
በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። አንተን በጣም ነው ማመሰግነው። ችግር የለም ግን በርቺልኝ። እንግዲህ እንመካከራለን፣ እንደዋወላለን። ምን ነሽ ደስታ? አለሁ እግዚአብሔር ይመስገን አለሁኝ። አለሁኝ። በጣም ታምሜ ዳንኩኝ። ፓራላይዝ ሁሉኝ። ምን ሆነሽ? በጣም ታምሜ እንዴት እንደሆነ አላውቅም። እድሜ ለአንተ ሙዲን ነው በቃ አክሞ የዳንኩት። እድሜ ለእናንተ እግዚአብሔር እድሜና ጤና። ስራ እየሰራሽ ነው? የተንቀሳቀስሽ? ስራ አዎ እየሰራው ነው። አንድ እህት ከውጭ ባደረገችው ቧንቧም ገብቷል። ራስሽንም ችለሽ እንድትንቀሳቀሽ ስራም እንድትጀምሪ ጥረት አድርጋ ነበር። በሰዓቱ አልሆነም። አሁን ምን ላይ ነው ያለሽ? አሁን በቃ እየሰራው ነኝ። በቃ ሰው ቤት ነው የምሰራው። አሁንም በቃ እንትን ብዬ ያው ልጆቼንም እንትን እያልኩኝ። ምንድነው ሰው ቤት የምትሰሪው? ሰው ቤት በቃ እንጀራ፣ ልብስ በቃ ያው በቃ የተለያየ ቦታ ነው የምሰራው። ግን እግሬን እያመመኝ አቃተኝ። በቃ ያብጣል ምን ይላል፣ ወገቤንም ምን ይለኛል። በቃ እያመመኝ አቃተኝ። በቃ ትንሣኤ የደረሰ ነው። አሁን ያገዘሽ ሰው አለ? ምንም ነገር የለም። ምንም ነገር የለም። ተዘጋጀሽ ነው? እንደውም አዎ ማለት ዘይት ምናምን አጥቼ እዛ ገብርኤል ማህበረ ቅዱሳኖችን ሄጄ እጠይቃለሁ ብዬ ቢሰጡኝ ብዬ አሁን ራሱ አንድ ቁምባ ክዳን ገዝቼ እየመጣሁ ነበርኩ። በቃ በገንፎ እንትን እላለሁ ብዬ ዝም ብዬ ቁጭ ብያለሁ። መልካም እንግዲህ በየዓመቱ ለትንሣኤ በዓል ተወሰኑ ሰዎች እየደገፉን እንኳን አደረሳችሁ የበዓል ስጦታ ስጥልን እያሉ ያው እናደርግ ነበር ከዚህ በፊት። እውነት ነው ደርተኛል። እና ጤና ይስጥልኝ ያልተገናኘ ነው። ልጆችም አሉ። ስንት ናቸው ልጆቹ ነበር? ልጆቼ 3 ናቸው። ያኛው እንደዛ የሚሰቃየው ልጅ ሲንጃ ተቀጠረ። በቃ እንትን ብሎ አሁን ትንሽ ጎርመስ አለ። ደህና ሆነ። መልካም እሺ። በዓል ከልጆችሽ ጋር እንደው የተወሰነች ነገርም ቢሆን ቢያሟላልሽ ዘይትም ቢገዛ ቢያንስም 5000 ብር ናት። እሺ አረ ይበቃኛል። እንትን አስፈጭቻለሁ። ትንሽ የጤፍ 20 ኪሎ እንትን ብዬ የሆነ ልጅ ሰጥቶኝ አስፈጭቻለሁ። መልካም እና በቃ ዱቄትም 1 ኪሎ ገዝቼ አምጥቻለሁ። ወደፊት መሆን ስላለበት ነገር ደግሞ እንመካከራለን። እሺ መልካም በዓል። እሺ ናቸው። 2 ሰዎች ናቸው። አንዱ ሀገር ውስጥ ነው፣ አንደኛው ደግሞ ውጪ ነው የሚኖረው። እንደዚህ ለእንደናንተ አይነት ችግረኛ ይሰጥልን ብሎ ለዲያቆን መሰለ ነው የላኩት። እሱ ደግሞ ወደኛ አስተላልፎ ነው እዚህ ስለሌለ ማለት ነው። እንኳን አደረሳችሁ ተብላችኋል። ይሄው እኛ መልእክተኞች ነን። ይሄው አድርሰናል። መርቁ በደንብ። እሺ መርቃለሁ። አዎ መርቁ። አመት አድርሳችሁ የውሎት እናቴ ይሄንን አንድ ኢትዮጵያ ውስጥ የሚኖርና አንድ ደግሞ ከውጭ የሚኖር ሰው ነው። ይሄንን ለአመት ባልማያ ይሁናቸው ብሎ ስጡልን ብሎ ለመሴ ነው የላከው ዲያቆን መሰለ። ከዛ እሱ ደግሞ ወደኛ አስተላልፎ ነው። እሺ እናቴ እንኳን አደረሱት ተብለዋል። መርቋቸው በደንብ እረመርቃለሁ። ከኔ በላይ እድሜ ይስጣቸው። አዎ የሚወራ የሚፈራው 44ቱ ታቦት ከነሱ ይሰውርልኝ። መቼም ጆሮአችን አንዳንድ ነገር ይሰማል። ከዚህ ሁሉ መዓት ይሰውርልኝ። ከኔ በላይ እድሜ ይስጣቸው። እኔ እንኳን ወደ 86 ዓመቴ ነው። ከኔ በላይ ይጨምርላቸው። ውለው ይግቡ። ለእናንተም ከኔ በላይ እድሜ ይስጣችሁ። ውላችሁ ግቡልኝ። ከኔ በላይ እድሜ ይስጣችሁ። ከሚወራ ከሚፈራ 44ቱ ታቦት እግዚአብሔር ቅዱስ ገብርኤል ቸሩ መድኃኒዓለም። ዮሲ እንዴት ነህ? ደህና ነኝ። ማን ልበል? እሺ ዲያቆን መሰለ ነኝ። ማለት ድምጽ ተቀየረብኝ። እንዴት ነው? መች መጣ? ጎበዝ ነህ አንተ። ከትላንት ወዲያ መጥቼ መድኃኒዓለም ውዬ ነው ትላንትና። ደህና ነህ? ጤና እንዴት ነው አሁን? እግዚአብሔር ይመስገን ደህና ነኝ። ይሻላል፣ ከበፊቱ ይሻላል። እንደው አንድ አልፎ ትንሽ እንደው ያዝ ለቀቅ እያደረገኝ ነው እንጂ ከበፊቱ እንደው ይሻላል። ጭንቀት ምናምን እሱ ለቀቅ እያደረገኝ ነው። ጥሩ። የቤቱ ነገር ተስተካከለ? አዎ ተስተካከለ። የሚያግዝህ ማን ነው? ተማሪዎች ናቸው እነዚህ። በቃ የት የሚማሩ? ሜዲካል ተማሪዎች እና ሃይ ስኩል ተማሪዎች። ምንድን ነው የሚያደርጉልህ አሁን መተው? የሚያደርጉልኝ ያው እንትን የተዘጋጀ ምግብ ምናምን አብስለውልኝ ነው። ምግብ ምናምን ያዘጋጁልኛል፣ አብስለውልኝ ይሄዳሉ። በቃ እሱን ነው
ምግቡንስ የሚመስለውን ነገር ከየት ነው የምታገኘው? እሱን በቃ እንደዚሁ አንዳንድ ግለሰቦች እንደዚህ መንግስት ሰራት በግል ማቃቸው እንደናንተ እንዲህ ሲመጡ እንደነ ዮሴፍ በቃ አንዳንድ ነገር ያርጉልኛል። ተማሪዎችም ያቅማቸውን ያክል ከኪሳቸው ያገኙትን ያም ሲመጣ ያው ለወር ይደርሳል እንትን ይለዋል በየምክንያቱ በቃ። ምን ያህል ጊዜ ሆነ አሁን እንዲከታመምክ ዮሴ? ከታመምኩኝ ከ2003 ጀምሮ ነው። 2003 ጀምሮ እንደዚህ? አዎ 2003 ማለቂያ ላይ ከዛ በኋላ ነው። እሺ አሁን ምንድነው እጅህንም ይዞሃል እግርህንም አትንቀሳቀስም እንደልብ? አዎ እንደ ነርቭ ፓራላይዝ ነው ያደረገኝ። ፊሻምን ልክ እንዳመመኝ መጀመሪያ እንደ ቀልድ ነው አሁን ማለት በትንሹ ነው ጀመረኝ። ልክ በቃ ከ18 በሄድን ቆላ በስራ ነበር የሄድነው ብረታ በርና መስኮት ለመንገጥ ለሊት በቃ እንደዚህ ሁላችንም ለሽን ምናምን ይወጣሉ ይገባሉ። እኔም እንደዚህ ይወጣሉ ይገባሉ። ልክ በ18ኛው ቀን ይመስለኛል ወጥቼ ስገባ ደበተኝ። ጠዋት ላይ እንቅልፍ ተጫጫኝ ለመሳከለከል። ሁለተኛው ቀን እንደዚህ ተጫጫኝ ሲል በቃ እንደዚህ ፍርሃት ጭንቀት ምናምን እየጨመረብኝ መጣ። አሁን እንደገና ደግሞ የተለየ ነገር አደርጋለሁ። እነሱ ለካ ይከታተሉኛል እዚህ ያሉት ጓደኞቼ እና ባጣ አንድ ወንድሜ ነበር በወቅቱ ነፍሱን ይማረውና ጠራኝ ነው ዮሴፍ አለኝ ከምሳ በኋላ ፈልጋለሁ ስራ ሳትገባ አለኝ። እሺ ምንድነው ምናምን ቆይ ጠብቀኝ ምናምን አለኝ። አሁን ለብቻ አናገረኝ። ምንድነው ስለው ያምሃል መሰለኝ ሰሞኑን እና አካሄድህም ትክክል አይደለም፣ አነጋገርህም ትክክል አይደለም። አንዱን ይዛ አንዱን ታወራለህ እና በማናደደው ትናደዳለህ፣ በማስቆጣው ትቆጣለህ። ይሄ ደግሞ የጤንነት ምልክት አይደለም፣ ወይ ጸበል ወይ ሕክምና ትሄዳለህ ምናምን አለኝ። ኧረ እኔ ደህና ነኝ ብዬ ተከራከርኩ። መጨረሻ ላይ የባሰ መጣ። ድንጋይ መወርወር መጮህ መሳደብ ምናምን በቃ ሆነ። ከዛ በቃ በሰንሰለት አስረው ነው እዚህ ጎባ የመጣሁት። ጎባ ሆስፒታል ሄድኩኝ። ጎባ ሆስፒታል የአእምሮ ህመም አለ እዛ ቁጥር 3 እዛ ታከምኩ። መድኃኒት ምንም እነሱ ሊችሉት አልቻሉም። ቀጥሎ ጸበል ገባሁ ለሳምንት ምንም ለውጥ ጠፋ። አማኑኤል ሆስፒታል ሄድኩ አዲስ አበባ። በወቅቱ ቤተሰብ ምናምን ስላለ አዲስ አበባ አማኑኤል ሆስፒታል ሄድን ታከምኩ። ከወር በኋላ ነው አሉን። ከወር በኋላ ሄድኩ። ምንም መድኃኒቱ 3 ይለቀኛል። መድኃኒቱ ሲያልቅ መልሶ ይይዘኛል። ልክ ሲያመኝ ምንድነው አእምሮ አይሰራም። እህል መብላት አልችልም፣ መናገር አልችልም። እጅግሬ ፓራላይዝ ነው ያደረገኝ። አእምሮ እጅግሬ አንዴ ፓራላይዝ እንደ ነርቭ ነው ያደረገኝ። ከዛ ላይ እንደገና ጸበል ገባው። ጸበል በቃ ይቀመጥ ተብሎ በቃ አንደኛው በቃ ለአባ ክፍሉና አባ ጥበቡ ዋሻ ገባው። እዛ ነበር ዋሻ የነበሩት አባ ክፍሉ እሳቸው ጋርና ሁለቱን አደራ አሏቸው። በቃ እዛው አመት ሙሉ ይቀመጥ ተባለ። 6ኛው ወር ላይ ነው ትንሽ ነው 6ኛው ወር ላይ ተጠምቄ ስወጣ በቃ ራሴን አወኩ። የት እንዳለው አላውቀውም። በቃ ቀበሌውን ገበያውን ጫጫታው እዛ ጠበል ቦታ ነው። ከዛ በኋላ የወንዙ ምንም ሳይሆን ጠበል ቦታ መሆኑን አረጋግኩ። አእምሮ ቀስ በቀስ እየለቀቀኝ ሄደ። በ5ኛው ቀን ደግሞ አፌ ተፈታ። እንደዚህ ሰዎች እንደዚህ ሲከራከሩ አይቼ በምስክርነት ገብቼ ነው ያየሁት። ዕቃ ምናምን ጠፍቶ ይሄ ቁምባ ነው ቁምባ ያንተ አይደለም የኔ ነው እሱ ሲጣሉ እንዴት ይሄን ነው ትላለህ? እሱ አይደል እንዳስቀምጥ ሄዶ አጠገብ ምናምን ስል ያስተክ ብላይ ዳነ እንደ ምናምን ሲሉ በቃ የዛን ጊዜ በዛው ለቀቀኝ። አንደኛው በዛው ለቀቀኝ። በዛ ድንገት ሲጨንቀኝ ድንገት ስናገር በዛው ለቀቀኝ። አንደኛው መናገር ጀመረ እና ከዛ ብዙ ነገር አለ። ከዛ በኋላ እንደገና ደግሞ እህል መብላትም እንደገና በ15ኛው ቀን እህል መብላት ጀመርኩ። ቀጥሎ እግሬ እየተፈታ ነው። ራሴን አወቅኩ ስል አሁን በቃ እዛ 1 አመት ነው የተቀመጥኩት። 1 አመት ተቀመጥኩ። እዛ ሆኜ ደግሞ ማዘር ሞተች። ያው ማዘር ደግሞ እድሜም ትንሽ ስለገፋ ደም ግፊት አለባት። ከዚህ በፊት ብዙ ልጆችን ሞቶባታል። ማለት ለሞተውም ስታስብ ለታመመው ስታስብ ምናምን እንደገና ስኳር ተነሳባት። እዛ ያለው አረፈች እሷ። ያው ነገሩኝ። እኔም የባሰ እንደገና ተረበሽኩ። እዛ ሰማይ ይወጣ መሬት ብፈጥፍጥ ምን ነገር አለ ልውጣ ብላቸውም ከለከሉ። ምንም እዛ መጥተውና ጥላፊ እንዳይወጣ ብለው ከለከሉ። ከዛ በኋላ ያው በጤንነቴ ላይ እንኳን ብዙ ነገር አላወጣም። ጭራሻ ላይ ክረምት ሐምሌና ነሐሴ ክረምት ገባ። ዋሻው ስላሉ ጎርፉ ምንም አጠገብ ጋር ይሄድ ጀመር። ብርዱ ቅዝቃዜ እየተሰማኝ ሲመጣ ከዛ በኋላ ወጣሁ። ቤት ስገባ ብቻዬን ነበርኩ። እንትን ቤቱ ሌላ ሰው ያለበት የአጥናፌ ልጆች ጓደኞች መካኒኮች ሹፌሮች ነበሩ። እነሱ ጋር ገባሁ።
እነሱም ያው በየምክንያቱ ያው እንደ ፍቃድ ምናምን እያሉ ሲሄዱ በቃ እኔ እዚህ ቀረው። ጎረቤት እንደዚህ ቢሮ እንትን የማዘር ጓደኞች አሉ ባልትናዎች እንደዚህ ለለቅሶ ምናምን እንደዚህ መጥቶ ተሰባስበው ጠይቁ ማታ እንጀራ ምናምን ቡና ምናምን አፍጥተው እንደዚህ ነው ተባሉ። ከዛ ልጆቻቸውን እንደዚህ ሰጡኝ አደራ። ሁሉም ይመጣሉ ይጠይቁሃል። የጧት ተማሪ ለከሰዓት የከሰዓት ተማሪ ጧት ይጠይቁሃል ምናምን አሉ። ከዛ በኋላ ያው ፍራንክ ምናምን አጋጣሚ ለለቅሶ የመጡ ያን ዘመድ ምናምን ተብዬዎች ነበሩ። ፍራንክ ምናምን ላኩልኝ እንቁጣጣሽ ሰሞን በቃ እሱን እንትን እንጀራ ምናምን እየገዛው ወጥ ምናምን እየሰሩልኝ ሻይ ምናምን እየሰሩ ተጠቀም ጀመር። ከዛ ወዲህ በቃ እነሱ ደግሞ ሲል ጓደኛ በጓደኛ ሲል እነሱ ደግሞ ትር ጨርሰው ሲሄዱ እንደዚህ ጓደኞቻቸውን አደራ ይሏቸዋል። እነዛ ደግሞ ሲረዱ አንዱ ደግሞ የዩኒቨርሲቲ ተማሪዎች እንደዚህ እየተቀባበሉ በቃ ይረዱኝ። እንደዛ ነው ያለው። ይሁን ተመስገን ነው። አሁን ወጣ የምትገባው እነሱ ሲመጡ ነው ወይስ ራስህ ትችላለህ? ራሴ ትችላለህ? ለሽንት እሄዳለሁ፣ እወጣለሁ፣ ገባለሁ። ለምሳሌ እኔ ከተኛው ጠዋት ድንገት ከመጡ ይጠሩኛል። ተነስቶ ልብስ ለብሼ እንትን አለ። አሁን ፊት እንደዚህ ልብስ ራሱ መጠቀም አልችልም ነበር። ያው ከጸበል በኋላ ልብስ አሁን እጄ ነው ትንሽ ያስቸገረኝ። እጄ አሁን ምንድነው ልብስ ለመልበስ ለመለወጥ፣ ልብስ ለመልበስ ለመቀየር ምናምን እጠቀማለሁ። እንደዚህ ለመጸዳጃ ቤት ለመግባት ለመውጣት እንደዚህ ለመመገብ እንደዚህ በቃ ዕቃ እንደዚህ ከመሬት ብዙም እንትን አልልም። በቃ ለመዝጋት በር እንደዚህ ለመቀርቀር እንትን ማለት ያው ሞባይል ሲሆን እንደዚህ ለበደው ለምናምን ነው። ግን እንደዚህ ከመሬት ዕቃ ምናምን ማንሳት አልችልም። እንትን ያዞረኛል። እንደዚህ መርዝቅ ስል በጣም ርቀት ስል ያዞረኛል፣ ሊጥለኝ ይሞክራል። ያ ነው በቃ። እንደገና ለመገብ ውጭ ወጥተው አሁን ለምሳሌ ስኳር ግዛ፣ ሳሙና ግዛ ብትለኝ እንደዚህ በፈለኩ ጊዜ መሄድ አልችልም። ከዚህ ግቢ ወጥቼ ወደ ለየት ያለ አካባቢ ለምሳሌ ለየት ያለ ቦታ ሳይ መንገድ ምናምን ሳይ ያዞረኛል፣ በጣም ያዞረኛል። ዝም ብዬ ከተጋፈጥኩት ይጥልኛል። ግን የዛን ጊዜ ልክ ሲያዞረኝ ምልክት ነው የሚሰጠው፣ ያውቀዋለሁ። ቆም ብልና ወደ እዚህ ቦታ ይስመለስ ነው ቤት ስገባ ይተወኛል። ግን ለየት ያለ ቦታ እንደስወጣ ያመኛል። አንዳንዴ ደግሞ በራሱ ጊዜ የሚለቀኝ ጊዜ አለ። በራሱ ጊዜ ለቀኛል። ልክ እንቅልፌ ስነሳ ለየት ያለ በቃ መንፈስ ይሰማኛል። የዛን ጊዜ ስራ ብትለኝም እሰራለሁ። በቃ ከዚህ ለምሳሌ ወደ አስፋልቱም ጋርም ሱቅም ሂድ ብትለኝ በሰላም ወጥቼ በሰላም ገባለሁ። ከዛ በኋላ ጸበል ምናምን እንዲሞክር አታውቅም? ከዛ ወዲህ አንዴ ብቻ ሄድኩኝ ገዳል። ያው ምንም ከሌላ ሀገር አልሄድኩም። ሌላ ሀገር አልሄድኩም። እዚህም ተክልዬና እንዲህ ውስጥ የሚያስበው ግን አለ። ውስጥ የሚያስበው ቢሄድ እንደዚህ የምትለው ነገር አለ ግን አይሳካም። ሊሳካልኝም አልቻለም። ደግሞ ግን አንድ ደግሞ አውቀዋለሁ። አሁን ለምሳሌ ሲሄድ የማይፈጸምልኝ አይሳካልኝም። ሲሄድ ምንም ለውጥም የለውም፣ የመዳን ነገር የለውም። ሲፍ መስለው ደግሞ ልክ ሲፈቅድ ነው እንግዲህ ጌታ እንግዲህ በራሱ። ከዛ በፊትም እኮ ጸበል አንድ ጊዜ ሄጄ ምንም ለደና አንድ ጊዜ ጸበል ሐኪም ቤት ከገባ በኋላ ጸበል እጄ አቅቶኝ ሐኪም አማኑኤል ሆስፒታል ሄድኩኝ አላልኳቸው? ምንም ለውጥ የለም። ልክ መጨረሻ ላይ እዛ አንደኛውን ስገባ ልክ 6ኛ ወር ላይ ነው መጋቢት ይዤዋለሁ። ቀኑ መጋቢት 6 ላይ ነው ራሴን አወቅ። ቀጥሎ እህል መብላት ጀመር። ከሳምንት በኋላ ይሄንን ጉዳይ በደንብ ወደፊት ስልክም ስላለኝ እንመካከርበታለን። ከጸበል ጋር በተያያዘ አንተ የምታስበውን እኛም ደግሞ የት ብትሄድ የሚለውን ነገር እንነጋገርና ወደፊት ከአንዱ ዓለም ጋር አውጥተን መፍትሄ እናደርጋለን። አሁን ለበዓል ነው የመጣሁት። ትንሣኤ በዓል እየቀረበ ነው። እንኳን አደረሳችሁ ለማለት ያህል ነው። ነገ እመጣለሁ። እንዲሁ ለበዓል የሚሆን ነገር እናደርጋለን። እሺ በዚሁ ላይ ብዬ ነው። መልካም ጊዜ በርታለኝ። እግዚአብሔር ይጠይቅልኝ። አሜን። ትላንት መተን አይተን ዛሬ ቀጥረን ነበር። እግዚአብሔርም ቸር ነው፣ በሰላም አሳድሮን ተገናኘን። የተመሰገነ ይሁን። የበዓል ስጦታ ይዘን እንመጣለን ብለን ነበር። በውጭ ያሉ በተለይ በእህታችን ብሩክታዊት አስተባባሪነት ትልቅ ስጦታ ሰጥተውናል። ብዙ ሰዎች ጋር እንድንደርስ ምክንያት ሆነውናል። እንዲሁም ሌሎች ደግሞ ያገዙን እኔ የማውቃቸው በውጭም ያሉ በሀገር ውስጥም ያሉ ሁሉንም በያሉበት ይጠብቅልን። 25 ኪሎ ጤፍ ይዘን መተናል። 25 ኪሎ ፊኖ ዱቄት፣ ሽንኩርት 5 ኪሎ፣ ዘይት 3 ኪሎ፣ 3 ሊትሩ ማለት ነው። ዶሮ መስሪያ እንዲሆን ነው። ልጆች አሉ አይደል የሚያገዙ። ዶሮ ይመጣል። ደሎመና ነው ያዘዝነው። መኪና ናፍጣ አጥተው ተቸግረው ነው። ነገ ይገባል ያመጣሉ። እሺ እንትን
ልጆቹ ግን አሁን ስለሌሉ በል ዶሮውን ወይ ወደ ፍራንክ ብትቀይሩ ሊመቻቻል። ኦኬ እናመቻቻለን። በቃ ችግር የለም። ስለዚህ የዶሮውን ብር እንሰጣለን። እሺ እሺ። ምክንያቱም ገጠር ሄዱ አሁን ለስራ ጊዜ የሉም። አሁን ያሉ ጎባ ከተማ ያሉት የቤተ ክርስቲያን ልጆች ዩኒቨርሲቲ ተማሪ ናቸው። የገጠር ልጆች ስራ ምናምን ስለወፍጮ አለ ለዓመት በዓል ዝግጅት አለ ይሄዳሉ። ቶሎ አይመጡም። ለዚህ ነው። መልካም እሺ። ጥሩ ብሮች ያዘዝነው ደሎ 2500 ብር ነው። 2500 ብሩን ሰጣሃለሁ። እሺ አዎ እሺ እሺ። እንደዚህ ይሻላል። አሁን እኮ ይሄን አሁን ለዓመት በዓል ብቻ ልጠቀም ለቤት ወጪ አስቤዛ ነው ልጠቀም ከአመት ከአመት ልጠቀምበታለሁ። 25 ይሄው የኔ አባት ዮሲዬ መልካም በዓል ይሁን። ያዝ በደንብ ብሮን። እሺ መልካም በዓል ይሁን። በወያሉበት እንዲጠብቃቸው መርቃቸው። እነሱንም እግዚአብሔር ይስጥልኝ። ሁሉም ለረዱኝ ላስተባበሩኝ ለመሰለና እንዲሁም አብረውት ላሉት ጓደኞች ሁሉ መድኃኔዓለም ይስጥልኝ። መድኃኔዓለም በገነት ያስባችሁ፣ የማታ እንጀራ ያውጣላችሁ። ቤተሰቦቻችሁን ሁሉ እድሜ ይስጣቸው፣ ጤና ይስጣቸው። እግዚአብሔር ይስጥልኝ። መድኃኔዓለም ይስጥልኝ። መድኃኔዓለም ይስጥልኝ እላለሁ። እሺ አመሰግናለሁ። ደህና ኖት ወይ እናቴ? ደህና ነው። ይበረታሉ ወይ? እንደምን ናችሁ? እግዚአብሔር ይመስገን። እስቲ ማሙሽዬ ተነስ። ማሙሽ እንዴት ነህ? ደህና ነህ ወይ? አለ ማሙሽ እንዴት ነው? ማሙሽ እንዴት ነው? ደህና ነው። ይኸው እንደምታዩ ደህና ነው። ደህና ነው እንደምታዩ። ደህና ነህ? ደህና ኖት? አለህ? ይበረታሉ? አለሁ። አስቸግርም ወጥቶ ይመጣል እንደልብ? አዎ ይኸው ጠዋት ለሊት ወጣ በል አሁን መጥቶ አምጪ ነው የምበላው ይለኛል። የሚበላ ይጠይቃል። የሚሰጠውን በልቶ ይወጣል? አዎ የሚበላ ካጣ ይሄ ሁሉ ዕቃ ያልቃል። ጨርስ ብዘኛል። መድኃኒቱን ይወስዳል ማሙሽ? አዎ ይወስዳል። ይሄው ዛሬ ረስቼ ሳያት መጥቶ ነበረ ሳልሄድ አብሬው ሳልሄድ አልቋል መድኃኒት? አዎ አልቆበታል። በወር አንዴ ነው የሚወስዱት? አዎ እሱ እንዳይቋረጥበት። እሺ ማውዬ። እሺ። እንዴት ነው በዓል ዝግጅት? ደህና ነው፣ ቆንጆ ነው። ዶሮ በጉ አልተገዛም? ተገዝቷል። በስመ አብ ታስሯል። ተገዝቷል። ሁልጊዜ ማመስገን መታደል ነው። ጎበዝ ነው ትርሶ። ደህና ነው ያልኝ አይደል? እግዚአብሔር ይመስገን። አለህልኝ አይደል? ባለቤትህ፣ ደህና ናቸው ልጆችህ፣ ሁሉም፣ እናትህ። እግዚአብሔር ይመስገን። እናቴ እዛ ናቸው እዚህ ናቸው? አይ እዚህ ናት። እዚህ ናቸው አይደል? አይቼም አላውቅም። ከጎባ ላለመራቅ እሷማ የግድ ነው ማለት። እንኳን መጣህልኝ። እንኳን መጣህልኝ። ያፈር ልሁን ማሙሽ። ያይህ ናፍቆት ምግብ በላህ አሁን? እንጀራ አልበላህም? እናቱ ብዬ ደህና ነህ? እኔ ደህና ነኝ እናቴ። ነገ እንመጣለን። እሺ በዓል እንኳን አደረሰዎት እንላለን። በዚሁ ሰው አይተን ስናልፍ ነው የመጣ ነው። አሁን ነገ እንገናኛለን እናቴ። ሞዬ እንዴት ኖት? አለሁና እንግዲህ በህማማቱም ቢሆን አይ እሺ የናፍቆት ጉዳይ እሺ ኃጢአት አይሆንም። ለማሰብ ያህል ነው። ለማሰብ ያህል ነው። አዎ ደህና ኖት? ይበረታሉ? ማሙሽ የለም እንዴ ዛሬ? አለ። ያው እዛ ውስጥ ተኝቷል። እዛ ውስጥ ተኝቷል? አዎ እዛ ውስጥ ተኝቷል። ኦኬ። የሚገርመው ትላንት በዛ ደቂቃ ውስጥ ወተን መንገድ ላይ አየነው። ይሄውልህ እንደዛ ነው ማረጋ። ግን ዞሮ ዞሮ መጥቶ ቤት ይገባል። አዎ ኧረ ሌሊቱን መድኃኒቱን ወሰደ? አልወሰደም። ለምን አልሄድኩም? አላመጣም። ነው ይሄዱና መድኃኒቱ አይቋረጥበት። እሺ ራሱ ሐኪሙ
አደራሽን ነው ያለኝ። አደራሽን ካልሆነ ልጆች ልከን ዛሬም ቢሆን እናስወስድ እንጂ ላይቋረጥበት። እሺ እናቴ፣ እሺ ልጆችም ቢሆን ልከን ወረቀቱን ምኑን ከሰጡን እሱን እናመጣለን። አረሰጣለሁ። እንደዚህ ነው እናቴ። ትላንት ቀጥረን ነበረ እንመጣለን ብለን። እሺ ድሜስጥልኝ ከውጭ ሀገር ያሉ ሀገር ውስጥም ያሉ ለበዓል እንደው አቅማቸው ለደከመ በእንደነ ችግር ውስጥ ላሉ አርሱ ብለውን ነው 25 ኪሎ ጤፍ 25 ኪሎ ፊኖ ዱቄት ሽንኩርት 5 ኪሎ 5 ሊትር 3 ሊትር ዘይት ዶሮ መስሪያ ነው። ዶሮም ይመጣል፣ ልጆች ያመጣሉ። እሺ ተልኳል ስላልደረሰ ነው ዶሮ ነገ ጠዋት ይገባል። እሷን በዓል ደስ ብሏችሁ እንድትውሉ ነው። ሁሉንም መርቋቸው ማዬ እድሜ ይስጣችሁ፣ ባለወልድ እድሜ ይስጣችሁ፣ እድሜና ጤና ይስጣችሁ፣ እድሜና ጤና ይስጣችሁ። ልጆቻችሁን ሺህ አርጋችሁ ልጆች ተጓደኛ በታች አርጋችሁ ተምፈራ ተሚያስወራ ነገር እሱ ይሰውራችሁ፣ ባለወልድዬ ይሰውራችሁ፣ አባት ይሁናችሁ። እናቴ ልጆቼ አቅምም የለኝ ቃላቶችም ያጥሩኛል። እናቴ እሱ ይጠብቃችሁ፣ ሺህ በክንፉ ሺህ በአክናፉ በደለኛው ታቦት እሱ ይቁምላችሁ። ልጆች እሱ ይጠብቃችሁ፣ ከሚያስፈራ ከሚወራ ነገር እሱ ይጠብቃችሁ። ድንግል እመቤቴ ከፍታ ቤታችሁ ትግባ፣ እመቤቴ ከፍታ ቤታችሁ ትግባ። እሷ ትረፍባችሁ፣ ጤናችሁን ይስጣችሁ፣ ቤታችሁ ልጆቻችሁ ሙሉ ይሁን። ሺህ ሁኑልኝ፣ ጤናችሁን ይስጣችሁ ልጆቼ። አሜን። ምንም ማረግ ተስፋ እንዳይቆርጡ ልጁንም በደንብ አስታሙ። መልካም በዓል ይሁንላችሁ። አሜን አሜን አሜን። ለእናንተ መልካም በዓል ያርግላችሁ ልጆቼ። ደህና ሁኑልኝ። ገረም እንዴት ነህ? ደህና ነህ? እንዴት ነው አታልያ? ደህና ነኝ ይመስገን። ደህና ነው። እግሩ ዳነ? ኪዳነ ምሕረት አለቀስኩባት እንደው ዳነ። ያው አጥንቱን ሰብረው ከዚህ እንትን ብለውት የለ እንጂ ዳና ነው ይመስገን። እጁስ እንዴት ነው አሁን? እስቲ ያሳየኝ እጁ። ያንን አውቆ ነው እንትን የሚለው እቺ ነች። እሱ እንደዚህ እንደተሳሰረ። አዎ ይሄኛው ይዘረጋለች። አሁንም ያዛሽ ነው የምታወጪው? አዎ። ስንት አመቱ ነው አሁን? 37 አሁን 81 በ81 ነው የተወለደው። አዎ ዛሬ እኔንም ይጦር ነበረ ይመስገን። አሁን ግን ያ ድሮ የፈለጥሽበት እንጨቱን ምኑን ግንድ ላይ ወጣሽበት አቅሟል። አሁንም ብዙ እንኳን የለም። አሁን ይሄንን ያቃተኝ ይሄ ሮጥሽ እኮ ነው። የሚገርም ነው። ሮጥሽ ራሱ ማን ይመጣል? የሰው እጅ አትከተተኝ እያልኩ አሁን እግዚአብሔርን እየለመንኩ ያለሁት። አሁን የምንለቀስበትም ሰዓት አለን። የጾም ሰዓት ነው። እሱን የተመረኮዘ አይወድቅም። እሺ 81 ተወለደ። እንዲሁ ላስታውስ ብዬ ነውና በ81 ተወለደ። በስንት አመቱ ነው የወደቀው? የአራት ወር ነው የወደቀው። የአራት ወር ነው። ከዛ ጊዜ ጀምሮ እያዘልሽ ነው ተንቀሳቀሽው። አሁንም አልጋ ላይ ነው። 6 ወር ከ6 አመት ከ6 ወር ነው ያዘልኩት በወገቤ አዝዬ ነው የምሰራው። እንደዚህ እነሱ ከትምህርት ሲመጡ ይይዙልኛል፣ ያዙልኛል። ያችን እንጨት ፈልጬ አያለም ለምንኛችን አያ ወደማዶ እቺ እንጨት ፈላልጬ እቺን እንደዛ ነው ያሳደኳቸው። አንድ ቀን ሰው ቤትም ሳልሄድ ሰው ደጅም ሳልደርስ እንዱ ተባረሬ ደግሞ ጌሾም እየቆፋፈርኩ እዛው ወደ ላይ አሁን ጌሾም ቆፈሩ የሚል አቅሙ የለው ድካም መጥቷል። እንደዛ ነው። ለዘሽ በርቺ፣ ከአንቺ ጋር ይሁን። ለበዓል ነው የመጣ ነው እንግዲህ እንኳን አደረሳችሁ ለማለት። አንተም እንኳን ሁላችንም ስንት ሰዓት እንምጣ? የምናገኝሽ ስንት ሰዓት ነው? የትም አልሄድም። አትሄጂም? አትወጪም? አልወጣም። ስለዚህ ነገ እንመጣለን። አትሺ፣ ቀንም እንደውላለን። ነገ የበዓል እንኳን አደረሳችሁ እንላለን። እሺ፣ ኖርሽ እናረጋግጥ ብለን። እሺ። ትላንት እንመጣለን ብለን ሄድን። እግዚአብሔር ሰላም አሳድረውን ተገናኘን። ለበዓል ስጦታ ስጡልን ብለው የላኩ አሉ ብለንሽ ነበርና አንቺ ጀግና እናት ነሽ። ይገረምን ለ37 አመት ሙሉ ባልጋ ላይ እያለ ማስታመም ቀላል ነገር አይደለም።
ከዚህም በላይ ቢደረግልሽ የሚገባሽ እናት ነሽ። እንግዲህ በውጭም ያሉትን በአገር ውስጥም ያሉትን ሰጪዎቹን እግዚአብሔር ይጠብቃቸው፣ ትመርቂያቸዋለሽ። ይሄ 25 ኪሎ ጤፍ ነው። ይሄ 25 ኪሎ ፊኖ ዱቄት ነው። ዶሮ መስሪያ ሽንኩርት፣ እንደዚሁም 3 ሊትር ዘይት አለ። ዶሮ የታለና እንዳትዪ ዶሮ ይመጣል ያለው መና ነው ያለው ብለውን ብሩ ተከፍሎ ተልኳል። መኪናን አፍጣቶ ነው የቀረብን ልጁ ነገ ይገባል። ስለዚህ ለበዓል ዶሮ አርደሽ ከገረምዬ ጋር ካሉት ቤተሰቦች ጋር ደስ ብሎሽ እንድትውይ ነው እናቴ። እግዚአብሔር ይስጥልኝ። በውጭም በሀገር ውስጥም በውጭም ያሉትን እግዚአብሔር ይስጣቸው እላለሁ። ብድር ይግባቸው፣ የዓለም ብድር ይግባቸው። በልጆቻቸው ያግኙ፣ በልጆቻቸው ይጦሩ። ዋናው ትልቁ ነገር ደግሞ ጤና ነው። ጤና ይስጣቸው፣ በጤናቸው ይኩሩበት። በሀብት ሳይሆን በጤናቸው ይደሰቱበት። ሀብት ተሰርቶ ይገኛል፣ ጤና ተሰርቶ አይገኝም። ከሰው በታች ያደርጋል። ጤና ታማሚ ያደርጋል፣ አልጋ ላይ ያስቀራል። ከዚህ ሁሉ እግዚአብሔር ብድሩን ይግባቸው። ሀብት ጤና ነው። ሀብት ይስጣቸው፣ የሀብት ጤና ይስጣቸው። ሀብቱን ሰርቶ ያመጡታል። አዎ እግዚአብሔር አንተንም ይባርክ፣ የልጆች አባት ያርጋችሁ። እናንተም የለፋችሁትን ከፍ ያርጋችሁ፣ ከፍ ያርጋችሁ። ደረጃችሁ ከፍ ይበል፣ እንጀራችሁ ከፍ ይበል። ሀገሪቱን ሰላም ያደርግልን። ሀገሪቱ ሰላም ከሆነች ሁሉ ነገር እንደ ልብ ይሆናል። እና እግዚአብሔር ብድር ይግባህ፣ አንተንም አንከብክቦ እግዚአብሔር ለልጆች ጋር በሰላም ያግባልኝ። አሜን አሜን አሜን። ዛች ጋር እናስጠጋ። አሁን ቅድም የሆነች ሳንቲሞች ነበሩ፣ የተወሰነ ገዛው፣ ያመኛል። ከሰል ገዛው። ያለ ከሰል ምን እንጨት አነዳለሁ? ምንድነው የምንቀሳቀሰው እዚህ ውስጥ? እሷን ቋጥሬ በወገቤ ያዝያለሁ። ጋሪ አድርሰኝ ባካል። በዚህ እንዳልመጣ ባጃጅ ውሃ ሞልቷል። ሲያልሻገርም ወድቃለሁ፣ ባይሞላም ወድቃለሁ። ድንጋይ አዳልጠኝ። 70 ብር ክፈይ አለኝ። ዝም አልኩት። እሺ 50 ብር ክፈይ አለኝ። አይተው ስለካ አንዱ ዳር ቆሞ ክርስቶስ የባረከው አሁንም የባረከው የመንግስቱ ወራሽ አድርገው። አቀኝ አላቀው ነይ ማዘር ተሳፈሪ አድርሳት ብሎ 50 ብሩን አውጥቶ ከፍሎ ነው እዚህ ያደረሰ። ክርስቶስ የሰማይ ዋጋውን ይክፈል። እንደራና ነው ከንቱ ከንቱ ዛሬ ዋል እንጂ ዳሬን አላቀው። ክርስቶስ የሰማውን ያሳምርልኝ። ልጄን አላቀው እኔ ማዘር ተሳፈር አድርሳት ብሎ 50 ብር መዞ ከፍሎ በጋሪ ያደረሰኝ። እንዲህ ነው አቀኝ። አይዞት በርቱ። መድኃኒዓለም ከእርሶ ጋር ይሁን። ነገ እንመጣለን። ስንት ሰዓት እዚሁ ነኝ፣ የትም አልሄድም። ችግር የለም። በቃ እኛ አሁን የተወሰኑ ሰዎች ጋር ስለምንደርስ ሰዓቱን እርግጠኛ አላውቅም። እዚሁ ከሆኑ እንመጣለን። እዚሁ ነኝ፣ ሮብም እዚሁ ነኝ፣ ሐሙስ እዚሁ ነኝ፣ ዓርብ ያው እግዚአብሔር እዛ ሰው ይበለን። መድኃኒዓለም እዛ እንመጣለን። እሺ ጌታ። እሺ ወይዘሮ ገነት ደስታ አቤት፣ እንዴት ነው? ሰላም አደሩ? እግዚአብሔር ይመስገን። ዛሬ ቀጥረን ነበር ትላንት፣ እግዚአብሔር በሰላም አሳደረንና እናንተንም እኔንም አደረሰ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሄው እንግዲህ ውጭም ያሉ በተለይ በመንፈሳዊ ማህበር የሚኖሩ በወይዘሮ ብሩክታይት አስተባባሪነት ለትንሳኤ በዓል እንኳን አደረሳችሁ በሚል ብለው ይሄንን ስጦታ ልከዋል። 25 ኪሎ ጤፍ አለ፣ 25 ኪሎ ፊኖ ዱቄት፣ ዘይት 3 ሊትር ነው፣ ሽንኩርት 5 ኪሎ ነው። ዶሮ መግዣ ነውና ዶሮ አልመጣም እንዳይሉ ዶሮ ይመጣል። ደሎ መናን ያለው ብለው ልከናል። መኪና ስለዘገየብን ነው። ነገ ልጆች አምጥተው ይሰጡታል። እሺ እግዚአብሔር ይመስገን። አሜን። እናቴ ቅድሚያ እነኛ ውጭ ያሉትን ልጆች መድኃኒዓለም ክርስቶስ ጤና በጤና በምህረቱ ጠብቆ ለሀገራቸው በሰላም ያብቃቸው። አሜን። እናንተንም ከዚህ ተቀብላችሁ እኛን ያሰባችሁት መድኃኒዓለም ክርስቶስ ገንዘብ አይደለም፣ የእድሜ ጸጋ፣ የጤና ጸጋ በበረከቱ ሞልቶ ይጠብቅልኝ። አሜን። ውስጤን የሚያውቅ አምላክ አሜን። ውስጤን የሚያውቅ አምላክ እንዳለ ልጆቼ ተባረኩልኝ። አሜን። የምንም ዶሮ አያስፈልግም። ከዚህ ላይ እንትን አድርጌ ከዚህ ላይ ዶሮ ይመጣል በበርበሬ አድርጌ ብበላ እኔ ምን አነሰኝ። ልጆቼ ነው ይያችሁ ልግባ እስቲ ቤቴ ነው እዩት እስቲ። ችግር የለም እናቶቼ እዩት እስቲ። ሰውን ያዝነው መፈጠር ያስጠላችኋል። ይኖራል ግድ ነው። አዎ ተመስገን። አዎ በቸርነቱ ያኖረኛል። እግዚአብሔር ይመስገን። እግዚአብሔር ይስጣችሁ። በተረፈ አገራችንን
ትልቁ ነገር ኢትዮጵያ ሰላም ያርግልን፣ እድሜ ጤና ይስጥልን። ይሄ ሁሉ ማማር፣ ይሄ ሁሉ ፍቅር፣ ሰላም አገር ሰላም ቢሆን እናንተም ከቤታቸው አትወጡ፣ ማንም ይሄን አስበው። እግዚአብሔር ሀገራችንን ቅድሚያ ሰላም ያርግልን። እናንተንም እድሜ ጤና ይስጣችሁ። ከዘራችሁ ከቤታችሁ እንደው ከምትሰሩበት ባልደረባችሁ ጭምር ጌታ አምላክ እድሜ ጤና በረከቱ ይሙላ ይስጣችሁ። እኔንም እናንተንም እድሜ ጤና ሰጥቶ እንድትጎበኙኝ የምትጠይቁኝ ያርግልኝ። ልጆቼ እግዚአብሔር ይስጥልኝ። እነኛንም እግዚአብሔር አምላክ ይጠብቃቸው። አሜን አሜን። እንዴት ነው? ደህና ኖት እናቴ? ማን ነው ስሞት? አልማዝ። አልማዝማ? አልማዝ መገኔ። ምን ሆነው ነው ክራንች የሚጠቀሙት? ወድቄ ነው ወድቄ ነው። አዳባ ነበርኩ። እዚህ ቆዩ ከመጡ? ቆየሁ ልጅ ወላታ ዘፈረንጆቹ ጋር ሄጄ እዛ ነው ትንሽ። እሺ ከማን ጋር ነው የሚኖሩት? አሁን የሚኖሩት ተሷ ጋር ነው። ማን ነው የሚያግዛችሁ? ምንድነው መተዳደሪያችሁ? ለምን ነበር ፊት በልመና ነበር የምኖረው። አሁን በቃ አቃተኝ። በዛ አሁን ቤት ነው የሚውሉት? ቤት ነው የሚውለው። ቤት ነው። የት ሄዳለሁ? ወገቤንም በጥሶኛል። ደግሞ ምንም መንቀሳቀስ በግድ ነው። አለን መስከነ። ማን ነው ስምሽ? ተዋበች። ተዋበች ማለት አሰፋ። ኦኬ። እዚሁ ነው የምትኖሪው? አዎ እዚህ ነው የምኖረው። ረጅም ጊዜ? አንድ 8 ዓመት አለፈኝ። ቀበሌ ቤት ተሰጠኝ። መጀመሪያ ጊዜ እንትን ነበረ ተከራይቼ ነበር የምኖረው። ያኔ ወደኩ ከነብ ውስጥ ሰው በቃ ተሰባበርኩ። ወዳዴ ነው የምሄደው። ወድቀሽ ነው እንደዚህ? ሁሉ ሰውነቴ ስፌን ነው። ወድቄ በዳንዴ ነው እንትን አልኩት። አሁን ይሄ በቃ አልድንም አለኝ። ተበለም ገባለሁ። ሁለተኛ ይሄኛው እንደዚህ ያደርገኛል ወርታች እና ወድቅ በየ አሁን በቃ 3 ሰዓት አለፈ። ወድቅ እላለሁ ወደ ውጭ ወድቅ ነው እንደዚህ። ከማን ጋር ነው የምትኖሪው? ከልጆቼ ጋራ ነው። ያው ለምኝ ነው በለው። ስንት ልጆች አሉ? 3። አንድ ወታደር ሄዶ መጣልኝ። ከሱ ጋራ 3 ናቸው። 3 ናቸው። እሺ ማን ነው የሚያግዝሽ ታዲያ? ያው ሰው ያው መጣል ከደረሰ ሰው ይረዳኛል። ሰው ወጣለው ለምናለሁ። ለዛ ነው። ልጆቹ አሁን አብረውሽ ነው የሚኖሩት? አዎ ትንሽ ናቸው። አንዱ 11 ዓመቱ፣ አንዱ 13 ዓመቱ። ማነው ስምህ? ሰለሞን። ሰለሞንማ? ሰለሞን ዳምጣ። መኪና አደጋ ነው። ያው እሱ ጋር ነበር የሚሰራው። እንግዲህ አመቱ አመቱ ነው። ኦኬ። የት ነበር ጉዳቱ? ጉዳቱ እዚህ ባቱ ድልድዩ ጋር አካባቢ። በዛን ሰዓት እሱ ጋር ነበር የምሰራው። ከዛ ጭምን ወደሚሰራ ነበር የምንሄደው። በመጨረሻ ላይ እንደዚህ። ኦኬ። ከማን ጋር ነው የምትኖረው እዚያ? እኔ ባለቤት አለኝ፣ ልጅ አለ። ስንት ልጅ? አንድ ልጅ አለ። እዚህ ነው የምኖረው። ባለቤት ስራ ትንቀሳቀሳለች? አይ እስካሁን ቀደም የለም። ልጁ አሰራ ልጅ አመት ከ1 ወር ምናምን ነው ገና ልጁ። አንተው የሮጥክ በምታገኘው ነገር ነበር? አይ እስከዛሬ ያው እንደዛ ነበር። አሁን ላይ እሱ ነው የሚረዳኝ። ከሱ ውጭ ማንም እንደሌለኝ አሰግር ነው የሚረዳኝ። እንግዲህ እግዚአብሔር ይመስገን እስካሁን እዚህ ደርሰናል። ይሁን በርታ። ወደፊቱንም እግዚአብሔር ያውቃል። አሁን ደህና ነህ? ክራንች ከመያዝ ዘለለ ሌላ ህመም የለም? አይ ደህና ነኝ፣ ግን አንድ አልፎ አልፎ ያው እንትን ይለኛል፣ ስሜት አለው፣ ይነዝረኛል አንዳንዴ። ከዛ ውጭ እንኳን እግዚአብሔር ይመስገን ደህና ነኝ። ይሁን እንግዲህ ፈተና ይመጣል፣ በህይወታችን ይገጥመናል። ተመስገን ብሎ ማለፍ ነው። እግዚአብሔር ይመስገን። አትሹ ግን ማናየበት ብላ ግርማ ተስፋዬ። ግርማ ተስፋዬ፣ ከዚህ በፊት ተገናኝተን ነበረ። ያለውን ነገር አሳይተኸኛል። አሳይቻለሁ። ምንድነው ህመምህ? ህመሜ ልብ ኬዝ፣ ጨጓራ አለብኝ። በዛ ላይ ይኸው እዚህ ላይ ብጠት ሁሉ አለ። እሱ ነው አልፈነዳልኝ።
እንዳበጠን ያለው እንዳበጠ እንደዛው ችዬ ነው እየጠዘጠዘ ሌሊት ነው። በዛ ላይ ይሄው እዚህም እግሬ ላይ ይሄው እዚህ ጋር ፈንድቶ ይሄው በዚህ ፈነዳ። አሁንም አልተውም። ይሄና ይሄ አንድ አይደለም። አይዞ እሺ። እና ይሄንን ታክመህ ምን አሉ? ይሄ አንችለውም አሉኝ። ከልብ ኬዝ ጋር የተያያዘ ነው አሉ። ከልብ ኬዝ ጋር ስለተያያዘ ይከብዳል አሉ። እና ምንድነው አሜሪካን ብትሄድ ተመላሽ ነህ፣ እግዚአብሔር እንዳኖርህ እንደዚሁ እንትን ካላልክ ይከብደናል አሉ። እና ሳምባን በፊትም አለብኝ። ከሳምባ ጋር ተያይዞ ከልብ ኬዝ ጋር በጣም ከባድ ነው። ወጪውንም ደግሞ ማትችለውም አሉ። ወጪ ወደ 500,000 ምናምን ነው። ደግሞ ምንም አቅም የለኝም። ከማን ጋር ነው የምትኖረው? እኔ አለችኝ ባለቤቴ እንዲሁ እዚህ ቀን ስራ ነው የምትሰራው። እዚህ ስላሴ ሰፈር ነች አለች። 2 ልጆች ወልጃለሁ። ስንት አመታቸው ነው ልጆቹ? አንዱ 9 አመት ነው፣ አንዱ 7 አመት ነው። 7 አመት ነው። ያው እንደዚህ ስለዚህ አሁን እንዴት እየኖርክ ነው ያለው? እንደዚህ ሰዎቹን እየለመድኩ እንደዚህ ጎረኛችን ሄጄ ልጆቼ ነው በቃ አፋፋቸው ላይ የተረፈችውን እንትን ላለው በቃ እዚህ ቤት ነው የሚኖሩት? ምን የቀበሌ ቤት ነው የምንድን ነው? የቀበሌ ቤት ነው። የቀበሌ ቤት ነው። ምን ያህል አመት ኖሩ እዚህ? ኧረ እኔ ህፃን ሆኜ ነው የመጣሁት። ወደ 60-70 አመት ይሆናል። እዚህ ቤት ማለት ነው? አዎ እዚህ ቤትም ነው፣ ሌላ ቦታም ነበርኩ። እዚህ ቀበሌ ቀይሮ እዚህ አመጣኝ። እዚህ ኖሬ ነኝ። ከማን ጋር ነው የሚኖሩት? ብቻዬን እግዚአብሔር ጋር። ልጅም የለኝም ምንም የለኝም። በምንድን ነው የሚተዳደሩት? እንደዚህ ሳርም ብቻኩ ሰው ቤት ድሮ ስራ ነበረ። ጉልበት አጣው፣ እንጨትም ሽጬ በላ ነበረ። ጉልበት አጣው፣ አሁን ተውኩኝ እንጨቱን። አሁን ሰው ጋር ትንሽ አሻራም ምናምን ቅጣ ካግሪካሉ እንጨት ሰራለሁ ማለት ምን አይነት? እንደዚህ የለቀምኩ ነበረ ድሮ እንጨቱ። አዎ አሁን የለም። እንዴት ኖት? ሰላም ኖት? የበረቱ ነው? ትላንት መተን አይተኖታል። ይሄው ለትንሳኤ በዓል እንኳን አደረሶት እንላለን ነበርና እንሰግቡልኝ። በመልካም ለሀገራችን ያብቃልን። አሜን። በሲሳይ በጸጋ ክፉን ያዝላቸው። አሜን። ውሎ ይግቡልን፣ ያክብርልን፣ ክብር ይስጣቸው። ባሉበት ፍቅር ይስጣቸው። አሜን። ፍቅር ነው ለሰው ልጅ ሀብት፣ ጤና ነው። ጤናቸውን ይስጣቸው። ያው እሺ ለበዓል እንመጣለን እንዳልን ዝናብም አሁን ይዞናል አንቆይም። 25 ኪሎ ጤፍ፣ 25 ኪሎ ፍኞ ዱቄት፣ ሽንኩርት 5 ኪሎ፣ ዘይት ይዘን መተናል። ዶሮ መስሪያ ነው ዘይቱና። እግዚአብሔር ይስጥልን፣ ጤናችሁን ይስጥልን፣ ለዓመቱም ለዚህ ያብቃን። እናንተም እግዚአብሔር ይስጥልን፣ ጤናችሁን ይስጥልን። ከምንም በላይ እግዚአብሔር ይባርካችሁ። በዓሉን እግዚአብሔር ለዓመቱም እንደዚሁ ያብቃን። እግዚአብሔር ይስጥልን። በጣም አመሰግናለሁ ልጆቼ። እግዚአብሔር የተመሰገነው እግዚአብሔር ይስጣችሁ። በጣም አመሰግናለሁ። በዓል ስጦታ ይዘን መተናል። ውጭ ሀገር ያሉ አዲስ አበባም ሌላም ሀገር ያሉ በጎ አድራጊዎች የበዓል ስጦታ ስጡልን ብለው ነው። ያው እናትዬ ለምን እንጂ ቀንና ሌሊቱ 24 ሰዓት ቁጭ ብዬ ትናንትና መረኩት እንኳን እንደ ሙጫ ይጣበቅባቸዋል። እነሱንም እድሜ ይስጥልኝ። እድሜ ደግሞ ጉልበት ደግሞ የጅብ ጉልበት፣ እድሜ ደግሞ የአሞራ እድሜ ይሄን ይስጣችሁ። ውጭ ያሉትም አሞራ ማረጅም ቶሎ ጅብ ደግሞ ጉልበቱ ያው እንግዲህ እንዳያችሁት አይብሩን መንቀስ ቢል አጥሬ ጠሶ የሚገባ ሰው ነው። እንደዚህ ይስጣችሁ። በረካው ነው። ዘር ማዘራችሁ ይበርክት፣ በውጭም በግድም ይበርክት። ልጆች ፍሬያችሁ ይለምልም። አሜን። እናታችን መልካም በዓል ይሁንላችሁ። ሰላም ሁኑልን። እሺ፣ አሜን፣ አሜን፣ አሜን። እሺ ና አቅማችንን እየሮጥን እያዳረስን ነው ያለነውና ለበዓል እንዳልንሽ 25 ኪሎ ጤፍ፣ 25 ኪሎ ፍኖ ዱቄት፣ ሽንኩርት እና 3 ሊትር ዘይት አለ። ዶሮም አለ ታዟል። ነገ ይገባል። ይዘውልሽ ይመጣሉ ልጆች። እሺ፣ በዓሉን ከልጆችሽ ጋር 3 ልጆች ናቸው አይደል? እነዚህ
አቅምሽን ተስፋ ሳትቆርጪ ሕክምናሽን ክትትል እያደረግሽ በምታገኙ ነገር እግዚአብሔርን እያመሰገንሽ ኑሪ። ወደ ቤተክርስቲያን ቅረቢ፣ ለንስሐ ሕይወት ብቂ። ይሄንን ነው እኔ በልጅነት መንፈስ ከአባቶች ጋር እየተገናኘሽ ወደ እግዚአብሔር ቅረቢ። ቤተክርስቲያን የምትሄዱበት ቦታ ይቅናችሁ፣ አላችሁበት ቦታ ይቅናችሁ። የልብ ድካም አለብኝ ወሰቆም ሰከመት በቃ ይገኛል እና እግዚአብሔር እናንተን አትመጡልኝ። እግዚአብሔር እውነት እኔ ሰው ሁሉ ነው ሰውታ ሰጥቶኝ ነው። እግዚአብሔር ይስጣችሁ። የምትሄዱበት ቦታ ለምለም ይሁንላችሁ እስከ ልጆቻችሁ እስከ እናት። እውነት እኔ የሄድችው ያማታል ሴቷ ያመብኛል እና የሐኪም ቤት መሄድ ራሱ ሐኪም የለኝም። ትልቁም ያመብኛል፣ ስራ አይሰራም። አሁን ድጉር ሰውነት አለው እንደውም ያይት ኩት ነው ማለት። ስለዚህ ይሄ ኢንሹራንስ አላችሁ የሐኪም ቤት? አዎ አለኝ። በቃ በሱ ተጠቀሙ፣ ክትትል አድርጉ ሕክምናችሁ። ስለዚህ በዓላችሁን አሁን በሰላም አሳልፉ፣ ጤናችሁን ተከታተሉ። ሰው ደግሞ ያው የጎባ ህዝብ ደግ ነው፣ ይራራልና ብዙ ነገር ያደርጋል። እሱን አድርጉ። እሺ ሶልዬ ትላንት መተን ነበረ፣ ዛሬ እንመጣለን ብለናል። እንግዲህ ሮጠህ ቤተሰብህን የምታስተዳድር ጠንካራ ልጅ ነበርክ። በገጠመ የመኪና አደጋ እንዲህ እንደሆንክ ነግረህናል ትናንትናና ሁሉ ነገር ለበጎ ነው፣ እግዚአብሔር ምክንያት አለው። አሁንም እያመሰገንክ ከዚህ በኋላም ባለው ጊዜ የምትችለውን ነገር እየሰራህ እያመሰገንክ ከቤተሰብ ጋር በደስታ መኖር ነው ካንተ የሚጠበቀው እና ውጭ ሀገር ያሉ በመንፈሳዊ ማህበርም ያሉ በእህታችን በብሩክታዊት አማካኝነት በእሷ አሳሳቢነት ትልቅ ስጦታ ሰጥተው ለበዓል ብለው ብዙ ሰዎች ነው እያደረስን ያለ ነው። እንደዚሁም እንዲሁ የሆነ ነገር ጎደለ ስላቸው የሚያግዙን ውጭም ሀገር ውስጥም ያሉ ወንድሞች እህቶች አሉ። እነሱ በላኩልን ገንዘብ 25 ኪሎ ጤፍ፣ 25 ኪሎ ፊኖ ዱቄት፣ 3 ሊትር ዘይትና ሽንኩርት 5 ኪሎ ይዘን መተናል። በዓል ስለሆነ ዶሮም ትሰራላችሁ ደሎመና ልከናል። 22 ዶሮ አንዳንድ ዶሮ የምንሰጥበት ብለን እሱ መኪና ዘይቶብን ነው። ነገ ማታ ይገባል። ልጆች ይዘውልን ይመጣሉ። እሺ በጣም ነው የምወዳችሁ። እግዚአብሔር ይስጥልኝ። ተባረኩ። አመት ከቁጥር ለነግደለን እግዚአብሔር ይስጥልኝ ነው። እኔም ሌላ ምንም የለም። በእውነት በጣም እድለኛል። እንደዚህ እናንተ እንደዛ አይነት ሰው በማግኘቴ እድለኛ ነኝ። እግዚአብሔር ይስጥልኝ። ተባረኩ። እድሜና ጤና ይስጥልኝ ነው የምለው። አመሰግናለሁ። አሜን። ሶልዬ በርታ። አንተም መልካም በዓል። እሺ ወንድሜ። በአሁን ላይ ጉዳት ላይ ነኝ ያለሁት። ሰርቼ ራሱ እንዳልበላ ትጠፋለች። እሷን አስራለሁ፣ ጠብቃለሁ። እሺ አሁን የት እንደሄደች አላወቅሽም? እኔ አሁን እዚህ ጋር ነበር ማገኘት ተኝታ የነበረው ባለፈው። ቀን እዚህ ትውላለች፣ ማታ ትገባለች እና ባለፈው እንደውም ሰንሰለት ታስሮባት ነገር አይቼ ነበር እና አሁን ዛሬ ነው የጠፋችው? ዛሬ ነው የጠፋችብኝ። የሆነ ቦታ ሂጅ ስመጣ ፈታ አገኘኋት። እነኝን እየቀደደች ነበር። ከዛም በኋላ እንዲህ ነበር ማስራት ወደ ኋላ ማለት ነው። ወደ ኋላ ምሰራት ወደፊትም ትታስር ትፈታለች። አሁን እንደገና ወደፊት እስቲ እጇ ይሄንን ሊያማት ይችላል ብዬ ወደፊት አዞርኩላት። ደንብ ነበር ያሰርኳት። እኔ እንዴት እንፈታ እንደምትሄድም አላውቅም። በቃ ምን ያህል ጊዜ ሆናት አሁን እንደዚህ መታመም ከጀመረች? መታመም ከጀመረ ቆይታለች። ምን ያህል ስንት ዓመት? 2006 ዓመተ ምህረት ነው የጀመረችው። ጎባ ሆስፒታልም ተከታትዬ ነበረ። መዳን አልቻለችም። በጸበል ቦታም ሄድኩኝ፣ መዳን አልቻለችም። አንድ ዓመቴ ነው አሁን። የትም አልሄድኩም። በቃ ከአቅም በላይ ሆነ። እሷን ይዤ ስሄድ ብቻ ነው አልሄድም። ግድ ሌላ ሰው ያስፈልገኛል። ለዛ ብዙ ወጪ ያስፈልገኛል። ትጠፋለች። ጉልበት አላት ደግሞ ልጅቷ። በጣም ጸበል ቦታ አስወዳት ኃይሏ በጣም ነው የሚጨምረው። ምንም በላይ ጨምራ 4 ሆነን ራሱ አንችላለን። ልጆች ደግሞ እነኛ አቅማቸውም አይችልም። ሁሉ ነገር ከአቅሜ በላይ ሆነ። በአሁን ሰዓት በቃ እኔ በጣም ከምንም በላይ ከብዶኛል። ራሴን ራሱ እስከ መጥላት ደርሻለሁ። አሁን ራሴን ጥዬ የሚሄድ ሰው ነኝ። ምን በቃ ከአቅሜ በላይ። ጳውሎስም ከዚህ ተጽፎለት ጳውሎስ 2015 እዛ ነበርኩ። ከዛ በቃ መድኃኒት ትጠቀማለች። ምንም ለውጥ የላትም። የአእምሮም ተብሎ ተሰጥቷታል፣ ልብስም ተብሎ ተሰጥቷታል። እኔ ምንም ለውጥ አላየሁባትም። አሁን ራሷን ትቆጣጠራለች? አትችልም፣ አትናገርም። ስትበላም እኛ በቃ እኛ ነን እንትን ከታተላት እንጂ ላይ መውደቅ እንትን አለባት። ብዙ ጊዜ ትወርቃለች፣ ትወረውራለች። ትፈልግ ዝም ብላ ታየዋለች ምግቡን።
ራሷን አትታጠብ፣ እኛ እጇ የምናጥበው እንት ቤት ምን ስንት ዓመቷ ነው? 1 ዓመት አካባቢ ደርሳለች። አሁን በቃ ከምንም በላይ ከአቅም በላይ ሆናለች። እኔ አሁን ሰርቼ ራሱ መብላት አልቻልኩም። እውነቴን ነው የምለው። መሲ ታውቃለህ አንተ ራሱ ብዙ ጊዜ ረድታችሁኛል። እኔ ግን በሰው እርዳታ ነው እስካሁንም ያለሁት። አይምሮዬ ራሱ አሁን ከሰው በላይ ሆኗል። በቃ ከቅሜ በላይ ሆኗል። ምክንያቱም የሰው ልጅ ሰላም ሁሉ ካላደረ ሰላም ካልባለ ምንም ህይወት የለውም። በቃ ያው ግማሹን ደፍቼ ግማሹን ዛሮ ግማሹን እንደዛ ነው የምኖረው። በስነ ስርዓቱ እንኳን ያለኝን ነገር አልጠቀምም። ምክንያቱም እረበሻለሁ። አይምሮዬ ከአቅሜ በላይ ሆነ፣ ከአቅም በላይ ሆነብኝ። ለትንሳኤ በዓል ስጦታ ስጥ ብለው ልከውኝ የመጣሁት እንግዲህ ተገኝታ እሷን ብናያት ደስ ይለኛል። ነገ ስንመጣ ካገኘናት እንግዲህ ጸሎታችንም ነው። እግዚአብሔር ይርዳን። አይዞሽ በርቺ። እሺ አሁን ፈለጋ ለውጣ እኮ ነው ሁሌ መፈለግ አቅቶኝ አሁን በቃ ያው ያሰርኩ እዚህ ጠብቃለሁ። እዚህ እሷ ታስራ ማየት ራሱ ከህሊና በላይ ነው። እኔ በእግዚአብሔር ኃይል ነው ያለሁት። እውነት እግዚአብሔር ከሰው ጋር ነው። በቃ እኔ እንጃ ከሚባለው በላይ ነው ለእግዚአብሔር። ዛሬ ሰውን በአንድ ቀን በደቂቃ እኮ ሰዎች መጥተው እዚህ አልቅሰው ይሄዳሉ። ሲያዩኝ እንዴት ነው እኛ እኮ ሲያመን ነው ያደርነው። እንዴት ነው የምትይው አንቺ እንዴት ተስልሽ? እኔ በቃ ስንት አመት ሙሉ ወደ 13 14 አመት በቃ ሆነ ብዙ መከራ ሳልፌ ደንዝዣለሁ ማለት ነው። በአሁኑ ሰዓት ላይ አይዞሽ፣ እግዚአብሔር ያበርታሽ። እግዚአብሔር ያበርታኛል። የተሻለ ነገር ደግሞ እግዚአብሔር ያሳይሽ። በርቺ፣ ነገ እንመጣለን። በቃ ቤት ሆኖት እናታችን አቤት፣ ደህና ኖት? ደህና እግዚአብሔር በረታሉ? እግዚአብሔር ይመስገን። ማን ነው ስሞት? አረጋሽ ማ? ጥላሁን። አረጋሽ ጥላሁን። እሺ፣ እዚህ ነው የሚኖሩት? አዎ። የቀበሌ ቤት ነው? አዎ፣ የከተማ አስተዳደር ነው። እሺ፣ ከማን ጋር ነው የሚኖሩት? ብቻዬን ነው። ሰው የሎትም? የለኝም። ምንም ዘመድ የለም? ምንም የለ ካለ እግዚአብሔር በስተቀር። ታዲያ እኔ ማንንም እግዚአብሔር ነው እንግዲህ እግዚአብሔር ነው። እግዚአብሔር ወጥተው ሰርተው አይገቡም መቼስ አይደል? አቅም የለም። አሁንም ዛሬ ማኪን ቤት ቀጠሮ ነበረኝ። እሺ፣ እዛ ሂጄ ነው የመጣሁት። ምን አሞት? ምንዎትን አመሞት? ምን አሉት ሆስፒታል? ምንም ያው ኪኒን ምናምን ሰጠኝ። በዓል ትንሳኤ ደርሷል። ምን እየተዘጋጁ ነው? እኔ ምን አለ ዘጋጃለሁ። እንግዲህ እግዚአብሔር ያለው ነው እንግዲህ የምዘጋጀው። ለበዓል መዋያ የሚሆን ነገር እናደርጋለን እንደ እግዚአብሔር ፈቃድ። በጎ ሰዎች ይሄንን አድረስ ብለው መልእክት ልከውኛልና እሱን ነገ ይዘን እንመጣለን። እሺ እናታችን። እሺ በርቱ፣ አይዞት። እሺ ሰላም፣ እንዴት ነሽ እቴ? ማን ነው ስምሽ? ትዕግስትማ? ትዕግስት አበበ። እሺ በሰው ጥቆማ ነው የመጣ ነው። ያለሽበትን ሁኔታ ነግረውን ነውና እንዴት ነው የምትኖሪው? እንግዲህ እስካሁን ድረስ በሰው ቤት ልጆቹን ማሳድገው 3 ልጅ ማለት ነው። አሁን ደግሞ በሽተኛው ሆኜ ቤት ቀርቻለሁ። ግሬ ነው ያለኝ። በሰው ቤት ማለት ያ ሰው ቤት ነው እየሰራው ማሳድጋቸው። ምንድን ነው የምትሰሪው? ሰው እንጀራ ልብስ ማጠብ ነው የተገኘው። በቃ ምን ሆነሽ ነው እግርሽን? አሁን ሆቴል ላይ ስጋግር የደም መርጋት ተብዬ እንደው ዛሬ ሆስፒታል ብዬ ኦፕሬሽን ይሰራል። ላሳያችሁ እስቲ። ታው ችግር የለም። አሁን ድሮ እንደው የደም መርጋት ያዘ። ሆቴል ላይ ነበር ቆሜ ብዙ ሰው መጋግረው። ያው ከዛ አንፃር ነው አግዝሽ የለም በዙሪያሽ? አርማን ምን ብቻ ነው እዚህ ድረስ ያደረስኳቸው። የልጆቹ አባትስ? ተላጭቻለሁ። ተላይተናል። ስንት ዓመት ሆናችሁ? 8 ዓመት። እነዚህ በመንተራቸው በእነሱ እርቤ ማለት ነው። ብቻ ነው በቃ እንደዚህ ረዳት የለም። ልብ ክራይ ከፍዬ ነው ረገዶች ይሄ ነው ግን ሁሉ በጣም አቃተ። በቃ የሰው ልፋት ገደደኝ በጣም። ሰላም ነው? ደህና ነኝ። ስሞት ማን ነው? ታፈራው ጣሰው። ከማን ጋር ነው የሚኖሩት እዚህ ቤት? አንድ ትንሽ ልጅ 10 ዓመት ልጅ አለ። ያው ልጆችም አሉ እንዲሁ የሚጠይቁኝ እንጂ ብቻዬን ነው የምኖረው። በምን ነው የሚተዳደሩት? ለምንም አንድ ሺህ ብርና እንደዚህ ጡረታ አለች። ምንም የለኝም አለመድኃኒዓለም በስተቀር ምንም የለኝም። ይኸው እነሱም ያውቃሉ ምንም ነገር የለኝም። ምንም የለኝም። ያካ ሄጄ እመጣለሁ ብዬ ቅጠል ሰበራ ሄጄ ከዛ መንገድ ላይ ወደቅኩኝ። እጄ ተሰበረ። እዚህ ትከሻዬ ላይ ወለቀ። ይሄ ክንዴ ተሰበረ። አሁን በወጌሻ ነው ያለሁት። እየታሹ ነው? አዎ እየታሸሁ ነኝ። ራሴ ላይ ተውተርተሬ የምነሳው ልጁም ችሎ እንትን አይለኝም። እንዲሁ እየኖርኩ ነኝ። ያለ ጎረቤቶቼ እና ለመድኃኒዓለም ምንም የለኝም ማለት እግዚአብሔር በስተቀር ምንም የለኝም። ይሁን እሱ ካለ ሁሉም ነገር
ሙሉ ይሆናልና እሱን መድኃኒዓለምን አጥብቀው የያዙ ባለው ነገር አመስግኑ። እሺ አመሰግናለሁ። ሰዎች ልከውኝ የመጣሁት እዚሁ ነው አይደለ? የትም አይሄዱ። የትም ከቤቴ ወጥቼ አላውቅም። እንመጣለን። ለበዓል የሚውሉበትን ነገር ነገ ይዘን እንመጣለን። እሺ እናቴ። እሺ ሰላም ይተካ። አዎ መልካም። እዚህ ቤት ነው የሚኖሩት? አዎ እዚህ ነው የምኖረው። በምንድን ነው የምትተዳደሩት? እኔ አሁን ጠላዋን ምናምን እያደረኩ ነው እንጂ የወር ደመወዝ የለኝም። ጠላ እዚሁ እያወጡ ነው? አዎ እዚሁ እያወጣን እንሰራለን። አዎ እንዴት ነው ታዲያ እሱ የወር ደመወዝ ማለት የፍጆታ ይሸፍናል? ኧረ ምን ይሸፍናል መስዬ፣ ምንም አይሸፍንም። ኧረ አይሸፍንም። የኔ እናት ሸፍኑ። በዙሪያ ያለውት ሌላ የሚያግዞት ማንም የለ? ማንም የለም። ምን ያው መቼም አልፎ አልፎ መቼም የባሌ ልጆች እግዚአብሔር ወርቅ ነበር ሸድኛል። መስዬ ትንሣኤ በዓል ደርሷል እንግዲህ በጉ አልተገዛም? ገና እንገዛለን መስዬ፣ ገና እንገዛለን። እሺ አቤት እንዴት ናችሁ? ሰላም ናችሁ? እሺ ተገኘች አይደል ቤዛ? አዎ ተገኘች። ቤዛ እንዴት ነሽ? ደህና ነሽ? አትናገርም እኮ እንደውም አትናገርም። አሁን ከሰኔ 4 ጀምሮ ዓመት በመጣ አንደበቷን ይዟታል። 5 ኪሎ ጤፍ ነው ይሄ ቴንዬ። ይሄ 25 ኪሎ ፊኖ ዱቄት ነው። ይሄ ለዶሮ መስሪያ ሽንኩርት ነው 5 ኪሎ። ይሄ 3 ሊትር ዘይት ነው። ዶሮ በናፍጣ ምክንያት መኪና ዘግይቶብን ነው። ማታ ዛሬ ይገባል። እንደው ተመስገን ማለትም ትልቅ ነገር ስለሆነ ደስ ብሎሽ እግዚአብሔርን እያመሰገንሽ ይህንን በዓል እንድታሳልፊ ስጦታ ይዘን መተን ነው። ሰጪዎቹን ባሉበት እግዚአብሔር እንዲጠብቃቸው መመረቅ ትችላለሽ። ቴኒ እሺ፣ እግዚአብሔር ይስጥልኝ። እኔ እንዳስታወሳችሁ እግዚአብሔር ያስብልኝ፣ መድኃኒዓለም ያስብልኝ። ከምንም በላይ እግዚአብሔር እናንተን እድሜ ጤና አስቦ ይህንን ነገር ላደረጉልኝ ውጭም ላሉት አገር ውስጥም ላሉት እግዚአብሔር መድኃኒዓለም ብድራቸውን ይክፈል። በእውነት በጣም ትልቅ ነገር ነው። ባልሜም በእውኔም እኔ እንደዚህ አይነት ነገር አስቤም አላውቅም። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እግዚአብሔር ይስጣችሁ። በጣም ነው አመሰግናለሁ። እንዴት ነሽ? ደህና ነሽ? ትላንት እንመጣለን ባልነው መሰረት መተናል። 25 ኪሎ ጤፍ፣ 25 ኪሎ ፊኖ ዱቄት፣ 5 ኪሎ ሽንኩርት ለዶሮ መስሪያ ነው። ዶሮ ይመጣል። እሺ ዶሮ ይመጣል። ከደሎ ስላዘዝን ነው ቀድመን 22 ዶሮ እዛ አዘን እየመጣ ነው። በናፍጣ ምክንያት አቆይተውብን ነው። ነገ አምጥተው እነሾ ላይ ሰጡሻል። እሺ ይሄው ዶሮ መስሪያው ዘይቱም አለ። አመት ያደረሳችሁ ሁላችሁም በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ከገባ በላይ አድርጋችሁልኛል። ተባረኩ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አመት ያደርሳችሁ። የበዓል ስጦታ ይዘን መጣለን አልነበር ያልነው? ይሄው ይዘን መተናል። በውጭ ሀገር ያሉ በእነ ወይዘሪት ብሩክታይት አስተባባሪነት መንፈሳዊ ማህበራት አሉ። ትልቅ ነገር ነው ያደረጉልን። እግዚአብሔር ይጠብቃቸው፣ ይመርቁልናል። በውጭ ያሉ ሌሎች ወንድሞችም የሚታዘዙን አሉ። እዚህም ሀገር ውስጥም ያሉ አሉና ለበዓል እንዲያቅማቸው ለደከመ ምንም ጧሪ ቀባሪ የሌላቸው እናቶች አባቶች ስጡልን ብለው ነው። እድሜ ከእንጀራ ያወርድርልኝ። አሜን። ጤናችሁን የማታው እንጀራ ይስጥልኝ። አሜን። ጤናቸውን ይስጥልኝ። ያሉትም የሌሉትንም ጤናውን ይስጥልኝ። እንጀራ ከእንጀራ ደርቦ ከጤና ጋር ይስጥልኝ። ጤና ቢኖራችሁ ነው እና ከእንጀራው ጋር ደርቦ ይስጥልኝ ጤናቸውን። የማታውን ደግሞ ይስጣችሁ። የማታ እንጀራ ብሽብሽ ሻርጎ እንደዚህ እንዳበሻበሻን እንደዚህ እንጀራ ደግሞ ብሽብሽ ሻርጎልን ያርግልኝ። አሜን እናታችን። መልካም አቤት። እንዴት ኖት? ሰላም ኖት ወይ? ደህና ኖት? በዓሉን ደስ ብሎት እንዲያከብሩ የሰጡትን ሰዎች አመስግኗቸው። እግዚአብሔር ያክብርልኝ፣ ፈጣሪ ያክብርልኝ። አሜን። እግዚአብሔር ያክብርልኝ። አሜን። የፈለገኝን የጠቆመኝን ደሃ ናት ብሎ ያመጣልኝን ፈጣሪ ኢየሱስ ክርስቶስ ቸሩ መድኃኒዓለም በማብራቱ ይከተላቸው። አሜን። ወደ ጎድጓዳችሁን በማብራቱ ያችሁ። አሜን። እግዚአብሔር ይስጥልኝ፣ ፈጣሪ ይስጥልኝ። ከልጅነት ለፋለሁ፣ ከእውቀት ለፋለሁ፣ ምንም ላይ አልደረስኩም። እኔ ያለሁልሽ ቸሩ መድኃኒዓለም እኔ ያለሁልሽ ብሎ እስከዛሬ አስቀምጦኛል። አራበኝም። ፈጣሪ ሆይ ርቦኛል፣ እንዴት ልሆን? ምን ነው
አልያትንም እንዴ ስለው መሶቤም ሞልቶ ያድራል ቸሩ መድኃኒዓለም። እመቤቴ ድንግል እሷ አለች። ያሰበልኝን እሱ ያስብልኝ፣ የሰጠኝን ይስጥልኝ፣ መድኃኒዓለም ይስጥልኝ፣ እድሜ ባለጠጋ ያርግልኝ ከጤና ጋራ። ዋናው ጤና ነው፣ ተሰርቶ ይገኛል። ጤና ነው፣ ጤናን የመሰለ ነገር የለም። ሁላችሁ ግቡልኝ፣ እንቅፋት አይምታብኝ፣ እሾህ አይጋብኝ። ጌጤ አቤት አባቴ። እንግዲህ እግዚአብሔር ፈቀደና አድሮ ተገናኘን። ቀጠሮ ቀጥረን ነበር። ለትንሳኤ በዓል ስጦታ ይዘን እንመጣለን ነበር ያልነው። ውጭ ሀገር ሆነው መንፈሳዊ ማህበር ላይ ትልቅ አስተዋጽኦ የሚያደርጉ በእነ እህታችን ብሩክታይት አማካኝነት እነሱ አነሳስተውን ነው እንዲህ አይነት ስራ እየሰራን ያለነውና የጎደለውን ደግሞ ያሟሉ ወንድሞች እህቶች በውጭም በሀገር ውስጥም አሉ። እነሱ በላኩት ይኸው እናቴ ትላንት እንዳልነው 25 ኪሎ ጤፍ፣ 25 ኪሎ ፊኖ ዱቄት፣ 5 ኪሎ ሽንኩርት፣ 3 ሊትር ዘይት፣ ዶሮ መስሪያ ብለን ነው። ዶሮ ይመጣል ተልኳል። እዚህ ደሎ ተከፍሎ አዘናል። ነገ ይገባል። ስለዚህ ማታም ላይ ቢሆን እናመጣሉታለን ማለት ነው። ይሄንን በዓል ደስ ብሏችሁ እንዲውሉ ነው ከልጆቹ ጋር። እግዚአብሔር ክበሩልኝ። በእውነት ቅዱስ ገብርኤል እውነት እኔ ያልታሰበውን ነገር ይስጣችሁ። ምንም ምንም ነገር የለኝም በእውነት እመቤቴ ድንግል እሷ ልጆችን የሚባርክልህ፣ አንተም ደህና ሁኑልኝ፣ አንተም ሁላችሁም ሰላም ሁኑልኝ። በቃ አሜን። እግዚአብሔር ባርክልኝ እኔ ጌታ ሁሉልኝ። በቃ አሜን። እናታችን መልካም በዓል ይሁን። እግዚአብሔር ይስጣችሁ፣ ወርቅ ልበሱ። እግዚአብሔር ዓመት ያድርሳችሁ። እግዚአብሔር ይስጥልን፣ መድኃኒዓለም ይስጥልን።